ዛሬ ከእናንተ ጋር አብረን እንድንካፈል የመጣሁት የምኞትና የሐሳብ ለውጥ በሚል ነው። የምኞትና የሐሳብ ለውጥ በሚል እንድንነጋገር ነው በእግዚአብሔር ቸርነትና ፈቃድ ወደዚህ የመጣሁት። ስለ ለውጥ ስናስብ በአብዛኛው የሚታሰበው የድርጊት ለውጥ ነው አይደል? ድሮ እንደዚህ ያደርግ ነበር፣ ዛሬ እንደዚህ ያደርጋል። ተለወጠ እንላለን። ተለወጠ። ድሮ ኪስ አውላቂ ነበረ፣ አሁን ግን ራሱ ለጋሽ ሆነ፣ ይሰጣል። ተለወጠ። ድሮ ይሳደብ ነበረ፣ አሁን ይመርቃል ሰው። ተለወጠ። ድርጊቱ ተለወጠ። ድሮ ሚስቱን ይደበድብ ነበረ፣ አሁን ግን አቅፎ ይስማታል። ተለወጠ ድርጊት። ይሄ የድርጊት ለውጥ ነው። ግን መጽሐፍ ቅዱስ የሚናገረው ስለ ድርጊት ለውጥ ብቻ አይደለም። ስለ ምኞት ለውጥ ይናገራል። ስለ ሐሳብ ለውጥ ይናገራል። እንዲያውም የድርጊት ለውጥ መነሻው የሐሳብ ለውጥ ነው አይደለም? ሰው የልቡ ሐሳብ ሲለወጥ ነው ስራው የሚለወጠው። አንዳንድ ጊዜ ስለ ሐሳብ ስለ ምኞት ብዙ አንጨነቅም እኛ። ልቤ ውስጥ ሌላ ነገር ኖሮ በእጅ የምሰራው ላይ በጣም አስባለሁ። ብዙ ጊዜ የእጅ ጉዳይ አይደለም፣ ከእጅ በፊት የልብ ጉዳይ ነው። የት እንደሚሄድ እግሮቼን መለወጡን ነው። ድሮ የሚሄድበት ቦታ ክፉ ቦታ ነበረ፣ አሁን ግን ሌላ ቦታ ነው የሚሄደው እንላለን። ግን እግሬ አይደለም የተለወጠው፣ ልቤ ነው የተለወጠው። አስተሳሰቤ ነው፣ አእምሮዬ ነው። ዛሬ ስለ ምኞትና ስለ ሐሳብ ለውጥ ለመነጋገር ነው። ኢየሱስ ክርስቶስን መቀበል ማለት ሐሳብ መለወጥ ማለት፣ የአስተሳሰብ ለውጥ ማለት፣ የልብ ለውጥ ማለት። ስለዚህ ለውጥ ነው መነጋገር የምፈልገው። ሐዋርያው ጳውሎስ ለቆላሲስ በጻፈው ደብዳቤ ውስጥ ይሄንን በደንብ አድርጎ ጽፎታል። ዛሬ በተለይ ምዕራፍ 3ን ስለምንመለከት እዚያ ላይ ሁለት ቃላት አሉ። እነሱን በጣም አጉልቼ መናገር እፈልጋለሁ። በላይ ያለውን እሹ፣ ፈልጉ፣ ተመኙ እንጂ በምድር ያለውን አይደለም። በላይ ያለውን አስቡ፣ በምድር ያለውን አይደለም። እንግዲያው እሹ፣ አስቡ የሚሉ ሁለት ቃላት አሉ። ለካ ክርስቲያን መሆን የፍላጎት ለውጥ ነው ማለት ነው አልኩ። የፍላጎት ለውጥ ቀዳሚ። ምንድን ነው የምትፈልጉት እናንተ? በጣም የምትፈልጉት ምንድን ነው? ጌታ ኢየሱስን በማወቃችሁ ፍላጎታችሁ ተለውጧል? ከድሮ ተለውጧል? ያሁን እሱን ልጠይቃችሁ እፈልጋለሁ። በልጅነታችን ሁላችንም ፍላጎቶች ነበሩን፣ ታስታውሳላችሁ። አሁንም ፍላጎቶች አሉን። በልጅነት በጣም ፈልግ የነበረው የምትሉ ነገር ካለ እስቲ ቀስ ብላችሁ አሳብሱ። አሁን ግማሽ ደቂቃ ልስጣችሁ። በጣም የምመኘው የነበረ በልጅነቴ ሳድግ እንደዚህ መሆን እፈልጋለሁ ብዬ ነበረ የምትሉትን ትንሽ አስቡ ውስጥ። አሁን ስታድጉ ተለወጠ ይሄ ምኞት? ተለወጠ፣ ተለየ፣ አደገ? ምንድን ነው? በልጅነት የሚያስቁ ምኞቶች ነበሩን በእውነት። እኔ ለምሳሌ በልጅነቴ እቤት ውስጥ 8 ልጆች ነበር እና አባታችን አንዳንድ ቀን በተለይ በክረምት ከውጭ ይዞልን የሚመጣው ከገበያ ስፍራ ስኳር ድንች ይዞልን ይመጣ እንደነበር ትዝ ይለኛል። ስኳር ድንች እና ብዙ ጊዜ የሚገዛው ለቤተሰቡ የሚበቃውን ያህል ብቻ ነበር እና እሱን ቀምስና በቃ አለቀ፣ አሁን ተካፍለን ሁላችንም አለቀ ይሄ ነገር፣ ይህ ለምን ብዙ ይዞ አይመጣም ነበር እል ነበር።
ለምን ብዙ አያመጡም? ትንሽ 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 ነው የሚያመጡት። ቆይ ልደግ ብቻ፣ እኔ ልደግ ብቻ። ሳድግ ትምህርቴን ጨርሼ ስራ ሲይዝ ደሞዝ የመጀመሪያ ደሞዝ ሳገኝ አንድ ሙሉ ጆርያ ስኳር ድንች ገዛለሁ። ምኞቴ ነው። እንዲሁ ብቻ ልደግ። በኋላ ለካም አደግ አይቀርም። አደግኩኝ፣ ትልቅ ሆንኩኝ፣ ትምህርቴን ጨረስኩኝ፣ ስራ ያዝኩኝ፣ ደሞዝ ተቀበልኩኝ፣ ድንቹ ተረሳ። ለካስ ከዚህም በጣም አስገራሚ ምኞት አይደለም። በልጅነቴ ግን እሱ ነበረ ጉጉቴ፣ እሱ ነበረ ውይ ባገኘው ምለው። እሺ በልባችሁ ውስጥ ያለ አሁን ልጅነቱን ተውት። አሁን ምንድን ነው የምትመኙት? የመጨረሻ ፍላጎታችሁ ምን ቢሆን ነው ደስ የሚላችሁ? ጌታ ኢየሱስ ክርስቶስን የሚያመልክ ሰው ምኞቱም ይለወጣል። ተግባሩ ብቻ ሳይሆን ሐሳቡም ይለወጣል። ዛሬ ስለ ለውጥ ነው የምንነጋገር። ትናንትና ስለ እድገት እንደነበረ ታስታውሳላችሁ። እውነተኛ እድገት በሚል ነበረ ስነጋገር። ስር ሰዳችሁ ታነጹ፣ እደጉ፣ በእውነት እደጉ ስንባባል ነበር ትናንትና። ዛሬ ደግሞ ይሄ እድገት የሚመጣው ከምኞት መስተካከል ነው። በላይ ያለውን እሹ እንጂ በምድር ያለውን አይደለም። ላይኛውን አስቡ የምድሩን አይደለም። እንግዲያው ይሄ የምኞት ለውጥ ምንድን ነው? እሱን አብረን እናያለን። እስቲ አጭር ጸሎት ጸልየን እግዚአብሔር እንዲመራን ሕይወታችንን በዚሁ እንዲነካ እንጸልይ። የምንማረው ለደንብ አይደለም፣ በእውነት ለመነካትና ለመለወጥ ነው። የምልካት ቃሌ የምሻውን ታደርጋለች እንጂ በከንቱ ወደ እኔ አትመለስም ያለ ጌታ እሱ ራሱ ልባችንን እንዲነካ ቋሚውንም ተቀማጩንም እንዲናገር እንጸልያለን። አቤቱ ጌታ እግዚአብሔር ሆይ ተመስገን። በሰው ውስጥ ምኞት የሚባል ነገር የፈጠርክ አምላክ ተመስገን። ሐሳብ የሚባል የፈጠርክ አምላክ ተመስገን። እግዚአብሔር ሆይ ሰው የሚመኝ የሚያስብ ፍጡር ሆኖ በፊትህ አለ። ምኞታችንን መርምርልን፣ ሐሳባችንን መርምርልን። የተቀደስክ እግዚአብሔር ሆይ በዚህ ሰዓት ከወንድሞቼ ከእህቶቼ ጋር ሆኜ ለለውጥ እንድታሰናዳን በፊትህ አለን። ለውጥ እባክህ፣ ምኞታችንን ከውስጥ ለውጠው፣ ፍላጎቶቻችንን ለውጥልን፣ አስተሳሰባችንን በአንተም መስመር እንድትቃኘው እንድትሰራው አቤቱ በዚህ ሰዓት እንለምናለን። የክብር አምላክ ክርስቶስ የጌታችን አባት እግዚአብሔር ሆይ እባክህ የለውጥን መንገድ አሳየን። ጸጋ በላያችን ላይ ደርብልን። ቆሞ የሚናገረው ሰው ከአንተ ምሕረት የተነሳ ይናገር። ተቀምጠው የሚሰሙቱ ከምሕረት የተነሳ ልባቸው ክፍት ይሁን። አቤቱ የቃልህን ደጆች ክፈትልን። አቤቱ በመንፈስ አማካይነት ደግሞ ስጠን፣ አንተ ጸጋ ስጠን። በጌታ በኢየሱስ ክርስቶስ ከፍ ያለ ስም አሜን። እግዚአብሔር የተባረከ ይሁን። እንደዚህ ይላል ሐዋርያው ጳውሎስ ለቆላስይስ በጻፈው ደብዳቤ ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። የጌታ ስም የተባረከ ይሁን። ደፋር ጳውሎስ ድፍረቱ ምንድን ነው ያላችሁኝ እንደሆነ የላችሁም እናንተ ብሎ ነው የሚጀምረው። ሞታችኋል እናንተ የት አላችሁ? እንዲያውም እኔ እስከ ዛሬ ድረስ የሚገርመኝ ነገር አለ። ሕይወታችሁ ተሰውሯል፣ እዚህ የለም ሕይወታችሁ ከክርስቶስ ጋር ተሰውሯል። ምናችን ነው ታዲያ እዚህ ያለው የሚል ጥያቄ ነው የሚነሳ። ታዲያ ምኔ ነው ያለው እዚህ? ሕይወታችሁ ተሰውሯል። መቼ ነው የሚገለጠው ሕይወቴ? ክርስቶስ በክብር ሲመጣ ያኔ ይገለጣል። ይሄ አዲሱ ሕይወቴ
የእግዚአብሔር ልጆች ክብር መገለጥ የሚባል አለ። ያን ጊዜ በክብር ከሱ ጋር እንገለጣለን። እግዚአብሔር ይመስገን። ታዲያ አሁን ምንድን ነው የምኖረው? አሁን ያንን በክብር የሚገለጠውን ማንነቴን የሚመስል ልምምድ መሬት ላይ እለማመዳለሁ። ያንን ሰማያዊ ኑሮ አሁን መሬት ላይ እለማመዳለሁ። የዚያ ክብር ነጸብራቅ አሁን በሕይወቴ ውስጥ ይካሄዳል። እንግዲያ ጉጉቴ ምኞቴ፣ ጉጉቴ ምኞቴ፣ ጉጉቴ ምኞቴ ሰማይ ነው። እግዚአብሔር የተባረከ ይሁን። መዝገቡ ባለበት የሰው ልብ በዚያ ይሆናል የሚል ቃል አለ የመጽሐፍ ቅዱስ አለ። ሉቃስ 12 ላይ መዝገባችሁ ባለበት ልባችሁ በዚያው ይሆናል የሚል ቃል አለ። በጣም የሚገርም ነገር ነው። ለካ መዝገብ ማለት ሀብት ማለት ነው። በነገራችን ላይ መዝገብ ማለት ሀብት ማለት ነው። ሀብታችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ይሄ እውነት። ኢትዮጵያ ውስጥ የባንክ ስራ ሲጀመር ሰዎች አላመኑም ነበር ባንክ ቤት ገንዘብ ማስቀመጥ እና የሰማሁት ታሪክ አለ። አንድ አሁን ስማቸውን መጥቀስም አልፈልጋቸው ሰው በጣም የታወቁ ከበርቴ ነጋዴ ነበሩ። እሳቸው ገንዘባችሁን በባንክ አስገቡ እያለ መንግስት ሲያባብል ጥያቄ ተፈጠረባቸው። ምን ማለቱ ነው? ምክንያቱም ድሮ ባንክ ቤት የሚባል አይታወቅም። እንደምታውቁት ሰው ገንዘቡን ያኔ ጠገራ ብር በእንስራ ያደርግና ቆፍሮ መሬት ውስጥ ይቀብራል። ሌባ እንዳይነካው እንዳይዘርፈው። ቤቱ ነው የሚቀብረው ሰው መሬት ቆፍሮ ይቀብራል እንጂ ባንክ ቤት አያስቀምጥም። ባንክ ቤት የሚባል አልነበረም። አሁን ሁሉም በባንክ ነው የሚንቀሳቀሰው። ያው የምታውቁት ነገር ነው። ድሮ እንደሱ አልነበረም እና መንግስት ያባብል ነበረ። እባካችሁን ገንዘባችሁን ከሚበላሽባችሁ ባንክ ቤት አስገቡ እያለ ይለማመጥ ነበረ። ገና መጀመሩ ነበር። አዲስ አበባ ውስጥ ናቸው እሳቸው እና እሳቸው ብዙ ገንዘብ ነበራቸው። በኋላ ይሄ ነገር ይሰራ ይሆን እንዴ? ምናልባት ልፈትሸው አሉ። ልፈትሸው ብለው የተወሰነ ገንዘባቸውን ይዘው ሄዱ ባንክ ቤት ይዘው ሄዱና በኋላ ሰዎቹን አዩአቸው። ቤቱን አዩት። ላስቀምጥ ነው ገንዘቤን አሉ። እንዴ በደስታ ነው የምንቀበለው ተባለ። ከዛ አስቆጥረው ገንዘባቸውን አስቀመጡ። ከዚያ ልባቸው ትንሽ ተጠራጥሯል። አሁን እነዚህ ሰዎች በእርግጥ መልሰው ይሰጡኛል ወይስ ይዘርፉኝ ይሆን እያሉ ተጠራጥረዋል። ግን አስቀመጡ ገንዘባቸውን እና ቤታቸው ሄዱ። ቤታቸው ከሄዱ በኋላ መተኛት አቃታቸው። ለምንድን ነው መተኛት ያቃታቸው? ብራቸው ደጅ ነዋ። ባንክ ቤት የሚባል አንድ የሆነ ቤት ማያውቁት ቤት መንግስት አስገቡ ስላለ እዚያ ውስጥ አስገብተዋል። አሁን እሺ እነዚህ ሰዎች ገንዘቡን ጥርግ አድርገው ቢጠፉሳ ምን ይሻለኛል? ሲገላበጡ አደሩ። መዝገባችሁ ባለበት ገንዘባችሁ ባለበት ልባችሁ በዚያ ይሆናል እኮ ነው የሚለው የጌታ ቃል። ልክ ነው። በጣም ሲገላበጡ አደሩ። በጣም ጠዋት ገና ወገግ ሲል ከእንቅልፋቸው ተነሱና ምንም አላንቀላፉም። ብዙም ተነስተው ማጣራት ፈለጉ። ወደ ባንክ ቤት ሄደው ባንክ ቤት ደግሞ ትንሽ አርፍደው ነው የሚከፍቱ። ጠበቋቸው ደጃፍ እስኪከፍቱ። ከዛ ሲከፈት ገርመም እያረጉ እያዩ ዘበኞቹን በአይናቸው ገርመም ያረጋሉ። ከዚያ እንዴት አደራችሁ ብለው ገቡ። ደህና እግዚአብሔር ይመስገን ተባሉ። ብርቱ አደራችሁ፣ ማታ ደህና ነበር፣ አካባቢ ሁሉ አማን ነው እያሉ ገቡ። ልባቸው እዚያ ላይ ነው ያለው፣ ገንዘቡ ላይ ነው። አረ ደህና ነው ያደረው፣ ምንም ችግር አልነበረም። እና በጣም ገረመኝ። በዚህ አይነት ነው ባንክ የተጀመረው። እኛ ግን ሰው ለማመን ከብዶት ነበረ። ገንዘብ ኃይለኛ ነው፣ ልባችን ይይዛል። እና መድኃኒታችን ምን አለ? እባካችሁ ገንዘባችሁን ብል በሚያጠፋው ሌቦች ቆፍረው በሚሰርቁት ውስጥ አታኑሩ አለ። ባንክ ቤት አስቀምጦ አለ ጌታ። አላለም? ኧረ ብሏል። ባንክ ቤት አስቀምጡ ብሏል። አላለም ወይ? ብሏል።
አቢሲኒያ ባንክ አላለም። እርግጥ የንግድ ባንክ አላለም። ያን ጊዜ የት ነበር አቢሲኒያ ባንክ ወይም ደግሞ ብርሃን ባንክ ወይም የሆነ ባንክ አላለም። አረ ምን የባንክ ስም አልጠራም። ሌላ ቦታ ነው ባንክ ያለው እሱ። መዝገባችሁን በሰማይ ሰብስቡ አለ። እግዚአብሔር የተባረከ ይሁን። በዚያ ሰብስቡ፣ ሌቦች ሊቆፍሩ በማይችሉት ቦታ። የገንዘብ ምንድን ነው እሱ የሚባለው? የገንዘብ ልዋጭ መዋዠቅ በማይነካው ስፍራ፣ የዶላር ለውጥ በማይመለከተው ስፍራ፣ ከሰረ ወይም ምናምን በማይባል ስፍራ በሰማይ መዝገባችሁን አከማቹ አለና ወዲያው አያይዞ መዝገባችሁ ባለበት ልባችሁ ደግሞ በዛ ይሆናል። በኋላ አንድ ቀን ይህን ሳነብ ሳቅ ያዘኝ። ለካ አሁን ለልቤ መጨነቅ የለብኝም አልኩኝ። ሳቁ የመጣብኝ ከምንድን ነው? ለካ እኔ ብዙ ጊዜ ጌታዊ ልቤን ጠብቅልኝ እባክህ፣ ልቤ እንዳይሸፍት እያልኩ ነበር የምጸልየው። ልክ ነው፣ ልባችን በጣም መጠበቅ አለበት። በኋላ ግን ከጌታ ምክር ተነስቼ ልቤማ መዝገቤን ስለሚከተል መጠንቀቅ ያለብኝ ንብረቴን፣ ሀብቴን፣ ትልቅ የምለውን ነገር የት ጋር እንዳስቀመጥኩት ማሰብ ብቻ ነው። ምክንያቱም ልቤ መዝገቤን ተከትሎ ነው የሚሄደው የትም ቢሆን። እንግዲያው የምጨነቀው የት ጋር እንደማኖረው ነው። ክብር ምለውን፣ ናፍቆት ምለውን፣ ተስፋ ምለውን የት ጋር ነው የማስቀምጠው? እሱን ይከተላል የኔ ልብ። መዝገባችሁ ባለበት ልባችሁ ይከተላል። ስለዚህ እንግዲያው ፍላጎታችን የት ጋ ነው ያለው? የት ነው ያለው? ያለበት ቦታ ነው ጤናም ይሁን በሽታ የሚመጣበት። አሁን ጳውሎስ የት ጋ ማኖር እንዳለብን ነገረን። እዚህ ላይ በሰማይ ያለውን እሹ፣ በሰማይ ያለውን ፈልጉ፣ በምድር ያለውን አይደለም። በሰማይ ያለውን አስቡ፣ በምድር ያለውን አይደለም። ለምን? ሞታችኋል። የሞትንና የትንሣኤን ዘይቤ ይጠቀማል። ትናንትና ማታም ስንነጋገር ነበረ። እናንተ በምድር ላይ ያለ ህይወታችሁ የክርስቶስ ነው። ሞታችኋል። እናንተ ከእርሱ ጋር ተነስታችኋል። ስለዚህ ህይወታችሁ እላይ ነው ያለው። መቼ ነው የሚገለጠው? ሲመጣ ነው የሚገለጠው። ስለዚህ ማንነቴ ላይ ከሆነ ማሰብ ያለብኝ ላይኛውን ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በጣም ነው የደነቀኝ። እኔ ተሰውሬያለሁ እንዴ እያልኩ ነው የምጠይቀው አሁን። ኧረ ጌታ ሆይ እኛ አልተሰወርንም። እንዲያውም በጣም መኖር የምንፈልገው መሬት ላይ ነው። በደንብ ሰው እንዲያየን እንፈልጋለን። የምን መሰወር? አለሁ ነው የምንለው። ይኸው እየታየን ስንት ቦታ ላይ ያብለጫለጭን እንደ ባንዲራ እየዞርን እንድንታወቅ፣ ሰውም እንዲረሳን አንፈልግም። የተሰወረ አይደለም ህይወታችን፣ በጣም እንዲታይ ነው የምንፈልገው። አይ ህይወታችሁ ተሰውሯል። ዋናው ህይወት እዚያ ላይ ነው ያለው። ሞታችኋል እዚህ። ወይ ጉድ! ጌታ ሆይ እንደ ሞተ ሰው እንድኖር እርዳኝ፣ እንደ ሞተ ሰው በሰማይ እንዳለ ሰው እንድኖር እርዳኝ የሚል መማጠን መጣብኝ እና አሁን ጥያቄው እኔ እናንተን የምጠይቀው ምኞታችሁና ፍላጎታችሁ በሰማይ ነው ወይ? በሰማይ ያለውን ፈልጉ እሹ የሚለው ይሄ ጳውሎስ ምን ማለቱ ነው? ሰማይ ምን አለ? ምን አለ ሰማይ? እሱን ነው ዛሬ ስጠይቅ የነበረው ቁጭ ብዬ። ሰማይ ምን አለ? ይኸው ክርስቶስ ባለበት በሰማይ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሱን ፈልጉ። ምን አለ ሰማይ አልኩ። እስቲ አስቡ፣ ምን አለ ሰማይ? ሰማይማ በጣም ብዙ በጎ ነገር አለ። አንደኛ እንዲያው ትንሽ ፍንጭ ልስጣችሁ። አንደኛ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን አይደል ጸሎታችን?
ስለዚህ በሰማይ ላይ የማ ፈቃድ አለ? የእግዚአብሔር ፈቃድ አለ። በሰማይ ያለውን እሹ ከተባለ እንግዲያው በሰማይ ያለው የእግዚአብሔር ፈቃድ ነው። የእግዚአብሔርን ፈቃድ ፈልጉ በሰማይ ያለችው ምድር ላይ እንድትሆን። እንግዲያው ፈቃድ ያለበት ቦታ ነው ማለት ነው። ጌታ ሆይ በሰማይ ምን አለ? ጸሐፊው ሲጽፍ በአዲስ ኪዳን ላይ በዕብራውያን 1 ላይ በሰማያት ኃጢአታችንን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። የማ ግርማ? የእግዚአብሔር ግርማ፣ የእግዚአብሔር ክብር በሰማያት አለ። እግዚአብሔር የተመሰገነ ይሁን። እንግዲያው ሰማይ የምን ማደሪያ ነው? የክብር ማደሪያ ነው። ሰማይ የእግዚአብሔር ግርማ ማደሪያ ነው። በሰማይ ያለውን ፈልጉ። የእግዚአብሔርን ግርማ፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃያልነት ፈልጉ። የእግዚአብሔርን ፈቃድ፣ የእግዚአብሔርን ስልጣን፣ የእግዚአብሔርን ይሁን ባይነት ፈልጉ። በሰማይ ምን አለ? በግርማው ቀኝ ተቀመጠ ይልና በሌላ ቦታ ላይ ደግሞ በሮሜ ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ወደ ሰማይ ከወጣ በኋላ በጌታ በእግዚአብሔር ቀኝ ተቀምጦ ስለኛ ምን ያደርጋል ይላል? ይማልዳል። በሉ እስቲ ይማልዳል። በሰማይ አማላጁ አለ፣ ምልጃ አለ። ምልጃው የመጣው ከፍቅሩ የተነሳ ነው። የምህረት ቦታ ነው ሰማይ። ጌታ ኢየሱስ ስለኛ ምህረት የሚለምንበት ቦታ ነው። ፍቅሩን መግለጫ ቦታ ነው። የርኅራኄው መገኛ ቦታ ነው። በሰማይ ያለውን እሹ የፍቅር መቀመጫ፣ የርኅራኄ መቀመጫ፣ የምህረት መቀመጫ፣ በግርማው ቀኝ የክብር መቀመጫ፣ የፈቃዱ መቀመጫ፣ እዛ ላይ ያለውን እሱን ፈልጉ ይለናል። እግዚአብሔር የተመሰገነ። ወንድሞችና እህቶቼ በሰማይ አለ ማለት ነው። የሆነ ነገር አለ በሰማይ። በሰማይ ንጽሕና አለ። ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች የሚሉ ሱራፌል የከበቡት ስፍራ ነው። በሰማይ ቅዱስ እግዚአብሔር አለ። ቅድስና አለ፣ ጽድቅ አለ፣ ሰላም አለ። አቤት እግዚአብሔር ተባረከ ይሁን። እዛ ላይ ያለውን ፈልጉ እንጂ በምድር ያለውን አይደለም። የሰማዩን ታምቡር ተከተሉ እንጂ የምድርን ታምቡር አይደለም። ሰማይ የራሱ የኑሮ ስርዓት አለው። የሰማዩን ፈልጉ ተመኙ ብሎ በምድር ያለውን አይደለም፣ በሰማይ ያለውን ተመኙ። ሳንሞት በፊት ነው ይሄ ነገር። ወንድሞች እናቶች ስሙኝ። ብዙ ሰው እሱማ እደርስበታለሁ፣ እሱንማ እደርስበታለሁ፣ ወደ ጌታ ሲሄድ እደርስበታለሁ ይላል። ብዙ ሰው እደርስበታለሁ። አሁን ለጊዜው መሬት ላይ ስላለው የመሬቱን ነው እንጂ መፈላለግ የመሬቱን ነው። መሬት ላይ ምን አለ? እንጀራ አለ። መሬት ላይ ምን አለ? ሰዎች አሉ። መሬት ላይ ምን አለ? ኑሮ አለ። መውጣት መውረድ አለ። መሬት ላይ ምን አለ? መማር አለ፣ መነገድ አለ። መሬት ላይ ብዙ ነገር ነው ያለው። የመሬቱን ነው እንጂ ሰማይ ላይ ኑሮ አለ። ሰማይ ላይ ፈቃድ አለ። ሰማይ ላይ ስልጣን አለ። ሰማይ ላይ ግርማና ክብር አለ። ሰማይ ላይ ርኅራኄና ፍቅር አለ። ሰማይ ላይ ስርዓት አለ። የሰማዩን እሱን ፈልጉ። ጌታ ባለበት ቦታ ያለውን እሱን ፈልጉ፣ እሱን ተመኙ። ጌታችን ኢየሱስ ክርስቶስ ሌላ ቦታ አስተምሯል አይደል? ምን አለ? የሚበላ ነገር እንደምትፈልጉ አውቃለሁ አላለም? መልበስ እንደምትፈልጉ አውቃለሁ አላለም? አረ በደንብ አውቃለሁ። እንደሚያስፈልጋችሁ፣ እንዲያው እንደምትፈልጉ ብቻ አይደለም፣ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል። ምክንያቱም የሰራችሁ እሱ ነው። ይሄ አካል ያለ እንጀራ መኖር እንደማይችል ለእግዚአብሔር አትነግሩት። አልገባም እንዴ? ጌታ ሆይ እንዴ ማለት ነው? ጦሜን እኮ አልኩኝ እንዴ! እንዴት ልታኖረኝ ነው? አሁን በዚህ አይነት መቆየትም አልችልም። እንጀራ እኮ እንዴ! ያውቃል አለ ጌታ። ልብስ እንደሚያስፈልገው ያውቃል። መጠለያ እንደሚያስፈልገው ያውቃል። ባልንጀራ እንደሚያስፈልገው ያውቃል እግዚአብሔር። ግን ምን አለ? ስለ ፍላጎት ሲናገር ወንድሞችና እህቶች በመጀመሪያ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ። ይሄ ጌታ ኢየሱስ ክርስቶስ ጠንካራ ንግግር የተናገረው።
እግዚአብሔር ሰጪ ነው፣ የሚያስፈልገውን ያዘጋጃል። ፍላጎት ግን ውስጣችሁ ምን አይነት ፍላጎት ይደር? የእግዚአብሔር መንግስት ማለት የእግዚአብሔር ስልጣን፣ የእግዚአብሔር ፈቃድ ማለት እግዚአብሔር ፈቃዱ በምድር ላይ እንዲሆን በህይወታችሁ እንዲሆን እሱን ፈልጉት። እፈልጋለሁ እንድንል እፈልጋለሁ፣ መንግስቱን እፈልጋለሁ፣ ጽድቁን፣ የእግዚአብሔርን ፍትህ፣ የእግዚአብሔርን እውነተኛ ፍርድ ፈልጉ። ሌላ ሁሉ ምን ይሆናል? ይጨመራል። እግዚአብሔር ይመስገን። ስለ ሌላው ግዴለሽ አምላክ አይደለም። በፍጹም ስለ ሌላው ግዴለሽ አምላክ እጨምራለሁ እሱን። ግን እናንተን ግን የምነግራችሁ ፍላጎታችሁ እንዲቀየር ነው። የእግዚአብሔር መንግስትና ጽድቁን እንድትፈልጉ አስባለሁ። ይሄንን መክራችኋለሁ። እና ጳውሎስም ይሄን ተከትሎ በሰማይ ያለውን እሹ እንጂ በምድር ያለውን አይደለም ብሎ ይሄንን ይናገራል። እሺ ይሄንን ካለ በኋላ ግን አንድ ነገር ከእናንተ ጋር ልናገር እፈልጋለሁ። ይሄ የምኞት የሐሳብ ነገር በጣም አድርጎ ዋና ነው። ማንነታችን የሚሰራው ከሐሳባችን። ሐሳብ ውስጥ የሌለ ነገር አይወጣም። መጀመሪያ ልብ ውስጥ ነው። አንድ ጊዜ ጌታችን ኢየሱስ ክርስቶስን ፈሪሳውያን አስቸገሩት። እነዚህ ደቀ መዛሙርት እጃቸውን ሳይታጠቡ ነው የሚበሉት እንዴ? ምን አይነት ነገር ነው? ስርዓት አይጠብቁም አሉት። ስርዓት አይጠብቁም አሉት። ስለ ስርዓት፣ ስለ ውጫዊ ስርዓት በጣም ጨንቋቸው ጌታ ምን አለ? ወደ ውስጥ የሚገባ ሰውን አያረክሰውም። አትጨነቁ። በዚህ በኩል ወደ ውስጥ የሚገባው እንጀራ፣ እህል፣ ውሃ ወደ ውስጥ ገብቶ ያው በስርዓተ ልመት መሰረት በዳይጀስቲቭ ሲስተም በኩል አልፎ ወደ ውጪ ይጣላል። እዳሪ ይሆንና ይጣላል። ምንም የሚያደርገው ነገር የለም። በቃ የባዮሎጂካል ስርዓት ፈጽሞ ይወጣል። ከልብ ግን የሚወጣው እሱ ሰውን ያረክሰዋል። ከሰው ልብ፣ ከሰው ሐሳብ ውስጥ ክፉ ምኞት፣ ዝሙት፣ ጣዖትን ማምለክ፣ መዳራት፣ ምቀኝነት፣ መግደል ከሰው ውስጥ ይወጣል። እንግዲያው የሚያረክሰው ሰውን እሱን ነው። መቆጣጠር የሚያስፈልገው ውስጡን ነው። አለመዳይተ ውስጡን ነው መቆጣጠር። ወንድሞቼና እህቶቼ ምኞታችሁ ላይ ትሰራላችሁ ወይ? ስለ ሐሳባችሁ ትጨነቃላችሁ ወይ? ብዙ ክርስቲያን አይጨነቅም። የሚገርማችሁ በውጭ ስላለው ነው የሚጨነቀው። መንፈሳዊ ነኝ እያለ ግን መንፈሳዊነቱም የውጭ መንፈሳዊነት ነው። ለምሳሌ መዝሙር ይዘምራል አይዘምርም? ኧረ ዘምራለሁ ከህዝቡ ጋራ። መጽሐፍ ይናገራል? ኧረ እናገራለሁ። ቸርች ይመጣል አይመጣም? ኧረ እመጣለሁ። ውጭ ነው። ይሄ የውጭ ስርዓት ነው ወንድሞቼ። ጥሩ ስርዓት ነው፣ ግን የውጭ ስርዓት ነው። ልቡ ውስጥ ምንድነው የያዘው ሰው? ምንድነው የሚመኘው? ዋናው እሱ ነው። ከልብ ሞልቶ ሲተርፍ ነው የሚወጣው። እንግዲያው የልባችን ሐሳብ፣ የውስጣችን ምኞት ምንድን ነው? ሐዋርያ ጳውሎስ እላይ ባለው ይሞላ የውስጡ ምኞት ይለናል። እላይ ባለው ይሞላ ይልና በጣም የሚገርም ነገር ነው። የመሬቱን ግን ይቃወማል። እና ቁጥር 5 እሱን ላንሳላችሁ። በላይ ያለውን እሹ ብቻ ብሎ ቢቆም ምንም አይደል፣ አዳብዬ የመሬቱንም የሰማዩንም ይመለከታ። አሁን ግን በምድር ያሉትን ብልቶቻችሁን ግደሉ ይላል። ወይኔ ግደሉ ይላል። ግደሉ፣ ግድያ ያስተምራል ጳውሎስ። አዎ ግድያ። ክርስቲያን ገዳይ። በእውነት መደንገጥ ነበረብን። ግደሉ ይላል እንዴ? ያውም ብልቶቻችሁን። እና አንድ ቀን እንዴ ብልቶችማ እንዴት ይገደላሉ? ምን ማለት ነው? እግዚአብሔር የሰራውን እኔ እገላለሁ እንዴ? ምን አይነት ንግግር ነው ይሄ? ልክ አይደለም። እንዴት አይነት እንደዚህ ነገር አለ? ግደሉ ይላል እንዴ? ብልት ማለት ይሄ 5 ጣት ያለው እጅ አይደለም እንዴ? ይሄ ሁለት ቀዳዳዎች ያሉት አይን አይደለም እንዴ? ይሄ 2 ቀዳዳዎች ያሉት አፍንጫ አይደለም እንዴ? ብልት ማለት እግር አይደለም እንዴ? ግደሉ ይላል እንዴ ብልቶቻችንን? ግራ ነገር ልንገራችሁ፣ አካላችንን እንድንቆራርጥ አይደለም ንግግሩ። ብልቶች ውስጥ የሚያድር ምኞት አለ። በሰው ማንነት ውስጥ የሚሰለጥን ፍላጎት አለ።
አስተሳሰብ አለ እንጂ አካላችንን አይደለም ግደሉ ያለው፣ በፍጹም አይደለም። አንድ ሁለት ቦታ ባሳያችሁ ጥሩ ነው። እንደዚህ እንዳልሆነ ለማስረዳት በጣም ይረዳል ብዬ አስባለሁ። ምንድን ናቸው እነዚህ? ብልቶቻችሁን ግደሉ። ወዲያው አያይዞ ራሱ ይናገራል። እንዲህ ይላል፣ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም እጅ፣ እግር፣ ኩላሊት ይላል እንዴ? አይልም። ኧረ ራሱ እኮ ገለጠው። ብልቶቻችሁን ግደሉ ብሎ ምንድን ናቸው እነዚህ? ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። የምኞት መከማቻ ነው። ለካ በብልቶቻችን መካከል የሚሰራ የምኞት ጥርቅም አለ ማለት ነው። ብልቶች ይበል እንጂ በብልቶች ውስጥ ያሉ ፍላጎቶች ማለቱ ነው። ወንድሞች እናቶች፣ ይህን ለማስረዳት ሮሜ ምዕራፍ 7 እንሂድ። እዚያ ላይ ጥሩ አድርጎ ያሳያል። ሮሜ 7 ላይ ወንድማችን ሐዋርያው ጳውሎስ የሚናገረውን ስሙ። ትልቅ ትግል እንዳለበት፣ ኑሮ ውስጥ ጭንቀት እንዳለበት ይገልጻል። እንዴት ትግል እንዳለበት ሲናገር ምዕራፍ 7 ሮሜ ላይ እንደዚህ ይላል። ቁጥር 5 እና 6 ላንብብላችሁ። በስጋ ሳለን በሕግ የሚሆን የኃጢአት መሻት፣ የኃጢአት ፍላጎት ማለት ነው። የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና ይላል። ለካ ብልቶችን አይደለም የምቆራርጠው፣ በብልቶቻችን የሚሰራ የኃጢአት ፍላጎት አለ፣ የኃጢአት መሻት አለ። ያውም ወዴት ነው የሚነዳን? ለሞት ፍሬ ለማፍራት ነው። ወደ ሞት የሚነዳን የኃጢአት ፍላጎት አለ ውስጣችን። አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ብሎ ይላል። እግዚአብሔር የተባረከ ይሁን። እንግዲያው ብልቶቻችን የሚለው ፍላጎቶቻችን ማለቱ ነው። ተጨማሪ አንድ ጥቅስ ልስጣችሁ። ያዕቆብ ምዕራፍ 4 ላይ ያዕቆብ ራሱም ይህንኑ ይጠቅሳል። እንደዚህ ብሎ ነው እዛ ያዕቆብ ላይ የሚናገረው። በተለይ በአዲሱ መደበኛ ትርጉም በጣም ግልጽ አድርጎታል። በቀድሞ ትርጉም ላይ እንደዚህ ይላል። ምዕራፍ 4 ያዕቆብ፣ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? ምን ያጋድላችኋል? ምንድን ነው የሚያጨቃጭቃችሁ? ምንድን ነው ሰላም የነሳችሁ? ይልና የጠብ መነሻው ምንድን ነው ይልና፣ ስሙ፣ የሚናገረውን ስሙ፣ ልብ ብላችሁ ስሙ። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ ይልና፣ በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። እንዴ የጠብ መነሻው ምኞት ነው እኮ ነው የሚለው። ጦርነት እንዴት ይነሳል? በእናንተ ብልቶች መካከል ካለ መሻት፣ ምኞት፣ ጉጉት፣ በብልቶቻችሁ መካከል ከሚዋጉ ምቾቶቻችሁ ይላል የድሮ አማርኛ። ምቾቶቹ የሚለው ትንሽ ያሳስታል እውነት ለመናገር። አሁን አዲሱ መደበኛ ትርጉም ላይ በብልቶቻችሁ መካከል ከሚገኝ ፍላጎቶቻችሁ አይደለምን ይላል። ፍላጎት ማለት ነው ዲዛየር ማለት ነው። ውስጣችሁ ፍላጎት አለ። በሰው ማንነት ውስጥ፣ በአካሉ ውስጥ፣ በብልቶቹ መካከል፣ በስሜቱ ውስጥ ፍላጎት አለ። ከፍላጎቶቻችሁ ነው ጠብና ጦርነት የሚነሳው። በጣም ለማግኘት ስትታገሉ አንዱ ከአንዱ ጋር ይጣላል፣ መቆሚያም የለውም። ትዋጋላችሁ፣ ትጋደላላችሁ። ወንድሞቼ እናቶቼ፣ የብዙ ጦርነት መነሻ በሰፊው የምንነጋገር ካልን ፍላጎት፣ የፍላጎት ፉክክር ነው በዓለም ላይ ጦርነት ያባዛው።
አገራችን ውስጥ ለምን ሰላም የለም ካላችሁ ፍላጎታችን ትክክል አይደለም። የተበላሸ ፍላጎቶች አሉ። እያንዳንዱ ሰው ስለ ራሱ የሚያስበው ፍላጎት አለው። ከሌላው ወይ ያነሰ ይመስለዋል፣ ከዚህ የተነሳ ይጋደላል ፍላጎቱን ለማሟላት፣ ወይ የበለጠ ይመስለዋል፣ ከዚህ የተነሳ ለማስጠበቅ ይታገላል። ከፍላጎቶቻችሁ ነው የሚነሳው ጦር። ጠብ የሚነሳው ከሰው የልብ ምኞት ነው። ምኞት ነው ወንድሞቼ ወደ ጦርነት የሚወስደው። ምኞት ነው ወደ ቁጣ የሚወስደን። ሔዋን ደህና ትኖር ነበር። እናታችን ሔዋን ከአዳም ጋር በገነት በሰላም ይኖሩ ነበረ። ሰላማቸው መቼ ተረበሸ ካላችሁ ምኞት ገባባቸው ውስጣቸው። ምኞት ነው አፈናቅሎ ያወጣት እናታችን ሔዋን ከገነት ያፈናቀላት ምኞቷ ነው። አየች፣ ምኞቷን ዲያብሎስ ቀሰቀሰው። እግዚአብሔር አትብሉ አላችሁ እንዴ? አዎ እንዳትሞቱ አትብሉ ብሎ አለን። አትሞቱም። ታዲያ ምንድነው የምንሆነው? እንደሱ ነው የምትሆኑት። እንዲያውም እንዴት አልክ እስቲ እንደገና ምን አልክ? እንደ እግዚአብሔር እንደ እግዚአብሔር አዋቂ። አዎ እንደ እግዚአብሔር አዋቂ፣ እንደ እግዚአብሔር ታላቅ። አዎ እንደ እግዚአብሔር እንደሱ ነው የምትሆኑት። ፍላጎት ውስጧ ቀሰቀሰ። ከዛ አመለካከቷ ተለወጠ። በፊት የምታየው ዝም ብሎ የምታየው ፍሬ አይ ይሄ ክልክል ነው ብላ የምትሸሸው ፍሬ አሁን አስጎመጃት። ለዓይን ያማረ ለመብላትም በጣም የሚያስጎመጅ እንደሆነ አየች። ፍላጎት አፈናቀላት። ከቤት ታሪኩን እናንተ ስለምታውቁ እኔ መተረክ የለብኝ። ውጣ አንተ፣ እንዳትገቡ ሰይፍ አቆማለሁ ደጃፉ ላይ። የሚገለባበጥ ሰይፍ የያዘ መልአክ እዚያ ቆመ። ተባረሩ። ሁላችን ተፈናቃዮች ነው በእነሱ ምክንያት። ይሄ መፈናቀል ከየት መጣ? ከምኞት መጣ። ምኞት ብርቱ ነገር ነው ወንድሞቼ እናቶቼ፣ እንደ ቀላል አትቁጠሩት። ብዙ ጊዜ የሚያስጨንቀን ድርጊት ነው። አርጌዋለሁ አላረኩም ነው ጭንቃችን እንጂ ተመኝቻለሁ አልተመኘውም አንጨነቅ። ጌታ ኢየሱስ ግን የምኞትን ጉልበት አየ እኮ አይደል? አትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ጥላቻ እኮ ውስጥ ነው ያለው። የልብ እኮ ነገር ነው ጥላቻ። ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ መጨነቅ ያለብኝ ጩቤ አንስቼ ወንድሜን ገደልኩ አልገደልኩ ሳይሆን ጥላቻ ልቤ ውስጥ ገባ አልገባ ነው መጨነቅ ያለብኝ ወገኖች። አንድ የኔ አስተማሪ ነበሩ፣ የቋንቋ መምህር። እሳቸው አቶ ሰይፉ መታፈሪያ ፍሬው ይባላሉ። በጣም የታወቁ ገጣሚ ናቸው። እና አንድ ግጥም የጻፉት አለ የእሳቸው በጣም የሚገርም በልጅ ታሪክ አስመስለው የጻፉት በጣም ያስገርም ግጥም አለ። ወድላቸዋለሁ። ጎበዝ ገጣሚ ናቸው። ምን ይላል እዚያ ታሪኩ ሲተርክ? ትንሽ ሕፃን ያሳያል። ትንሽ ሕፃን ገና የ1 ዓመት ሕፃን ድክ የሚል የ2 ዓመት ሕፃን ገና በእግሩ የሚውተረተር ዳዴ የምንለው አይነት ትንሽ ሕፃን በኋላ ሲውተረተር እናየዋለን እዚያ ቤት ላይ እና ማሙሻ ይዞህ ና እንለዋለን። ለማምጣት ሲሞክር ድንገት ሄዶ ውድቅ ይላል። ማልቀስ ይጀምራል። ጠረጴዛው ጋር ይጋጭና ይወድቃል። ማልቀስ ይጀምራሉ። ያለቅሳል። ማሙሽ ምን ሆንክ? ምንድነው? ማሙሽ ምንድነው እንለዋለን። ይሄ ይላል። ምኑ? ጠረጴዛው። ምን አረገ? መታኝ ይላል። በእውነቱ ተነስቶ ጠረጴዛው አልመታውም። ልጁ ሄዶ ራሱ ነው የተጋጨው። ግን ጠረጴዛው መታኝ ይላል። ከዚያ እኛ ለማባበል በቃ አይዞ ማሙሽ በልቱ የታባቱ ጠረጴዛውን ድርግም እናደርግለታለን። ዝም ይላል ልጁ። የሚገርም ነገር ነው እኮ ትንሽ ልጅ ጠረጴዛውን ስመታለት ጭጭ ይላል። እንባው ይቆማል። እና ምን ይላሉኝ ገጣሚ፣ እንዴ ይሄ ትንሽ ልጅ ዛሬ በምራቁ ተበቀለ ጠረጴዛውን፣ ነገ ሲያድግ ጩቤ እንዳይመዝ ማን ይከለክለዋል ይላሉ እሳቸው። የበቀል ዘር ነው እንዲያውም የሚለው የግጥሙ ርዕስ የበቀል ዘር። ለካ በቀል ግድያ የሚወጣው ከልብ።
ልጁ ያኔ ጩቤ አልያዘም እንጂ ያኔ ሽጉጥ አልያዘም እንጂ አይምረውም ነበረ። ለካ በምራቅ ነው አሁን የጀመረው በቀል። ወንድሞቼ እናቶቼ፣ ግድያ ልብ ውስጥ ነው ያለው፣ ጥላቻ ውስጥ ነው ያለው እንጂ በኋላ በድርጊት የሚገለጠው አይደለም። ምኞታችንን ነው መቆጣጠር፣ በውስጥ ያለ ሐሳባችንን ነው መቆጣጠር። እና እባካችሁ ግደሉ ግደሉ ውስጥ ያለውን ይላል። ይሄን ምኞት፣ እነዚህ ምኞቶች ተዘርዝረዋል። ቅድም እንዳያችሁት ዝሙት ይላል፣ እርኩሰት ይላል፣ መዳራት ይላል። እዚያ ላይ የተዘረዘሩ ነገሮች ናቸው። ፍትወት ይላል። ፍትወት ምኞት ማለት ነው። ፍትወትም ራሱ ፈተወ በግዕዝ ፈለገ ማለት ነው። ፍትወት ፍላጎት ማለት ነው። በቃ ፍላጎት፣ ስጋዊ ፍላጎት፣ አውስቦናዊ ፍላጎት፣ ክፉ ምኞት ይላል። ምኞት ነው። አሁንም ጣዖትን ማምለክ የሆነ መጎምጀት ምኞት ነው። መጎምጀት ራሱ አይቶ መጎምጀት፣ እሱን ምን ይለዋል ሐዋርያ ጳውሎስ? ጣዖት ማምለክ ነው ይላል። ወይ ጉድ! ለካ ኃይለኛ ጉምጅት ጣዖት ማምለክ ነው። ለምን ጣዖት ማምለክ አለው እያልኩ ስገረም እናንተ ሁላችሁ ይገባችኋል። ይሄ ሁላችሁ ጣዖት ማለት የመጨረሻ ጉጉቴ ማለት ነው። እንዲሁ በቃ ቢሆንልኝ የምለው ነገር ጣዖቴ ይባላል። እንደ አምላክ የማየው ነገር። ለአንዳንዶቻችሁ ጣዖቶቻችሁ ምናልባት አላቅም፣ እኔ እንግዲህ አላቅም፣ ገንዘባችሁ ይሆናል፣ እኔ ምን አውቃለሁ። በቃ ኃይለኛ መጎምጀት፣ እንዲሁ ባገኘው ወይኔ ባገኘው የምንለው ነገር ጣዖትን እንደ ማምለክ ነው። ጣዖትን ማምለክ የሆነ መጎምጀት ነው። ከጌታ ውጭ በጣም የምቋምጥለት የምጎመጀው ነገር ጣዖት ነው፣ ባዕድ አምልኮ ነው። በጣም ብዙ ክርስቲያን በሚያሳዝን ሁኔታ ጣዖት አምላኪ ነው። ጣዖት አምላኪ ነው። በእውነት ነው የምነግራችሁ። ይሄ ከባድ ንግግር ነው። አሁን እግዚአብሔርን እናመልካለን እንላለን፣ ግን የምናመልከው ቁሳቁስ ነው። ወይኔ ይሄ በተገኘ እንደው ቤቴን በዚህ በሞላሁት፣ ወይኔ ይህችን ልጅ ባገኘኋት፣ ወይኔ እንደዚህ በሆነልኝ። የአምላክ ያህል የምንጎመጀው ነገር ጣዖት ይሆናል። ምንም አይቀርም፣ ጣዖት ነው የሚሆነው። ባዕድ አምልኮ ይሆናል። ጎምጅተን ልባችንን ስቅል የሚያደርገው ነገር እሱ ጣዖት አምልኮ። ተጠበቁ አለ ጌታ። የሚገርም ነገር ነው። አንድ ሰውዬ ወደ ጌታ ኢየሱስ መጣ። የሚገርም ነገር ነው። ትዝ ይላችኋል ታሪኩ። ሉቃስ 12 ላይ ሳይሆን አይቀርም። ምን አለው? ወደ ጌታ መጣና ርስቱን ከኔ ጋር እንዲካፈል ወንድሜን ንገርልኝ አለው። ንገረው እባክህን ወንድሜን። ታሪኩ እቺ ብቻ ናት። ግን እኔ ስገምት በአይነ ህሊናዬ ስመለከት ሰውየው አባታቸው የሰጣቸው ትልቅ ርስት ከወንድሙ ጋር አለ። በጋራ የሰጣቸው ትልቅ ርስት። ይሄ ሰውዬ ገንዘቡን ጓጉቷል። ያችን ርስት ተቀብሎ ወይ ይሸጣል ወይ ነገር ያደርግበታል። በጣም ጓጉቷል እና ቢለምነው ወንድምየው ጊዜ አጠፋ። ቶሎ ሊካፈል አልፈለግም። ግን ይሄ ወንድምየው ኢየሱስ ክርስቶስ የሚባል አዲስ ነቢይ ተነስቷል ሲባል እሱ ጋር ይሄዳል ብዙ ቀን ይመስለኛል። እና የት ነው የሚሄደው ወንድም እያለ ሲያጠያይቅ ኢየሱስ የሚባል አንድ አዲስ ነቢይ ተነስቷል፣ በቃ እዛ ነው የሚውለው ብለውታል። ስለዚህ አሁን በሚያከብረው ሰው ሊያስለምነው ፈለገ እና ወደ ኢየሱስ መጣና ጌታ ሆይ አለው። ብዙ ሰዎች ወደ ኢየሱስ የሚመጡት በተለያየ ምክንያት ነው። በነገራችን ላይ ይሄ ሰውዬ የመጣው ኢየሱስን ፈልጎ አይደል፣ ከተው ነው የፈለገው ወንድምየውን እንዲነግርለት ነው። በኢየሱስ አማካይነት ሊገባ ነው እና ስማ ይሄ ወንድሜ አልካፈል አለኝ ርስት እኮ እባክህ ንገረው ከኔ ጋር እንዲካፈል ብሎ አለው። እና ጌታ በጣም የሚያስቅ መልስ ሰጠ። እኔ የማዘጋጃ ቤት ሰራተኛ ነኝ እንዴ ይለዋል። ሂዱና አንብቡ እናንተ አላመናችሁኝም፣ ገብቶኛል። ሂዱና አንብቡት። እኔ ምን አገባኝ ነው? እኔ በእናንተ መካከል ርስት ለማካፈል ማን ሾመኝ እንዴ? ስራ እኮ አይደለም። እኔ መሐንዲስ አይደለው፣ ሹም አይደለው። እኔ ምን ማለት ነው እንድንካፈል እንዴ? እኔ ምን አደርገዋለሁ? ሰውዬ ግን በዚህ ሊተወው አልፈለገም። ወደ ደቀ መዛሙርቱ ዞር ብሎ
የሰው ሕይወቱ በንብረቱ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። አሃ ሰውየው ተንገብግበዋል። ሕይወቴ ንብረቴ ብሎ ሊሞት ነው። ሕይወቴ ንብረቴ፣ ሕይወቴ ንብረቴ እና ይሄንን አያይዞ ጌታችን እንግዲያው ተጠንቀቁ፣ መጎምጀት ጣዖት ማምለክ ነው። እግዚአብሔር ያትርፈን ከዚህ። ልባችሁ መለስ አድርጉ ባካችሁ ወንድሞች እናቶች። አንዳንድ ጊዜ ምን ጎመጀው ውይ አሜሪካን አገር ሄጄ ብሞት የሚል አንዳንድ ሰው አጋጥሟቸዋል። በቃ ልሙት፣ በማግስቱ ልሙት ብቻ ያ አገር ብዙ ሰው የሄደበታል። እኔ መሄድ ነው የምፈልገው፣ ሳልሞት በፊት እዛው ሰደ። ስለ መጎምጀት ትንሽ ባካችሁ አስቡ። ፍላጎቶቻችሁ ምንድን ናቸው? እና ምን ይላል? በጣም የሚያስገርም ነገር እሱ ነው ደግሞ ያስደነገጠኝ። ስሙ ያስደነገጠኝ ምንድን ነው? ምን ይላል? በእነዚህ ጠንቅ ይላል ቁጥር 6 ላይ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። አይገርምም? ጠንቅ ነው ይሄ ነገር። ምን ያመጣል? ቁጣ። በእነዚህ ጠንቅ አሁን በተዘረዘሩ በዝሙት፣ በርኩሰት፣ በፍትወት፣ በክፉ ምኞት፣ ጣዖት ማምለክ በሆነ መጎምጀት፣ በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። ቁጣ ነው የሚያመጣው ማለት ነው። ክፉ ምኞት ደግሞ መጽሐፍ ቅዱስ ውስጥ እውነት ነው ይሄ ነገር። ትዝ ይላችኋል እስራኤል በምድረ በዳ ሲጓዙ ጎመጁ አይልም ይላል እኮ። ጎመጁ ስጋ ለምሳሌ የለም አሉ። አንድ ጊዜ እግዚአብሔር ከሰማይ መና እየላከ በየቀኑ እያበላቸው ምንድን ነው ይሄ መና ሰለቸን አይለወጥም እንዴ አሉ ሙሴን። ይህ እግዚአብሔር ሁልጊዜ መና ነው የሚያወርደው ከሰማይ፣ ተለዋጭ ምግብ እንፈልጋለን። ስጋ ለምሳሌ ይህኔ ግብፅ ብንሆን ኖሮ እንነጫው ነበር ስጋ። ጎመጁ። በኋላ የሚገርም ነገር ነው። ሙሴ ተበሳጭ። ጌታ እግዚአብሔር ሆይ እኔ ወለድኩ እንደ ይህን ሁሉ ህዝብ ይለዋል። ወለድኩኝ እንዴ እነዚህን ሁሉ ህዝብ? የኔ ልጆች ናቸው እንዴ? ሊገሉኝ ነው። በቃ ስጋ ብለው ከየት ነው ማመጣላቸው? ሙሴ እባክህ አትንጫጫ፣ እኔ ነገ እሰጣቸዋለሁ። ምን ነገ እሰጣቸዋለሁ እንዴ? ስማ 600 ሺህ እግረኛ፣ ስንት በሬ ቢታረድ ነው እነዚህን የሚያበላቸው? ስንት በሬ? ሙሴ የሚያውቀው ነው የሚናገረው። ከየት ነው የሚመጣላቸው ለዚህ ሁሉ የሚሆን ስጋ እንዴ? ምን ቸገረሃል? እሰጣቸዋለሁ በላቸው። ተሰበሰበ። እግዚአብሔር ስጋ ይሰጣቸዋል። እንዴት ሊያደርገው ነው? 600 ሺህ ሰው ያውም ትልልቆቹ ተቆጥረው ከልጆቹ ጋር ምናልባት ወደ ሚሊዮን የሚጠጋ ከየት ነው የሚመጣው ስጋ? እሰጣለሁ ብሏል እግዚአብሔር። ሌሊት ነፋስ አስነስቶ ከባህር ላይ ድርጭቶችን ያመጣና ሰፈሩን በሙሉ ይሞላዋል። ወደ 2 ሜትር ነው ወደ 1 ሜትር ተኩል የሚሆን ሙልት መሬቱን በሙሉ አይናቸው እያየ መብላት ሲጀምሩ አገኘን ብለው መሞት ይጀምራሉ። ቅስ መቅሰፍ እና ተሳቀቁ። አንድ ቀን ወይ ጌታ ለምንድን ነው የሚሞቱት? ለምን ይሞታሉ? በቃ ስጋ ፈለጉ ይብሉ። በቃ ታምር ሰራህ አንተ አበላቸው። በቃ አይበቃም? ለምንድን ነው የሚሞቱት? ደነገጥኩኝ። ለምንድን ነው የሚሞቱት? ገና በአፍንጫቸው ሳለ ይላል መጽሐፍ፣ እንደሱ ነው የሚለው። ገና ስጋው ገና አፋቸው ውስጥ ገብቶ እያለ እዚያው ብዙ ሺህ ሰው ተቀሰፈና ሞተ። ለምን ብዬ ስጠይቅ እዚያ እግዚአብሔር እንደዚህ ይላል፣ እኔን ንቀውኛልና። ለካ ኃይለኛ መጎምጀት እግዚአብሔርን ከመናቅ ጋር ይገናኛል። አይበቃኝም፣ ህይወት አይበቃኝም፣ አንተ የሰጠኸኝ ህይወት ምንም ዋጋ የለውም፣ ሰለቸኝ፣ እኔ እንደነንትና ነው መሆን የምፈልገው፣ እንደንትን ነው መሆን የምፈልገው፣ ያንን ነው የምፈልገው፣ እሱን ካላገኘው ምን ህይወት አለኝ ማለት ለካ እግዚአብሔርን መናቅ።
በእግዚአብሔር አለመርካት ነው። ገደላቸው። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ ብሎ በኋላ መዝሙር ላይ ተገልጧል። ቁጣ መጣ። በእነዚህም ጠንቅ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና። ይሄ ብቻ አይደለም። ታውቃላችሁ ሌላ ታሪክ ኦሪት ዘኍልቍ ላይ ታስታውሳላችሁ። በጣም የሚያሳዝን ታሪክ ነው ያ ታሪክ። መጀመሪያ የሚያስደስት በኋላ ግን የሚያሳዝን ታሪክ ነው። አንድ ባላቅ የሚባል ንጉስ ይነሳል። ባላቅ የሚባል ንጉስ፣ እሱ ኦሪት ዘኍልቍ ላይ ታገኙታላችሁ። ከ22 23 24 ታነቡታላችሁ። እዚያ ላይ እስራኤልን ፈርቷቸዋል። እያሸነፉ በምድረ በዳ ውስጥ መንግስታትን እያሸነፉ ደረሱ። ወደ ሞዓብ ምድር ደረሱ። በኋላ ደነገጠ ይሄ ባላቅ እና ምን ያደርጋል? ሟርተኛ ይፈልጋል። ረጋሚ ሟርተኛ ሲፈልግ በለዓም የሚባል አንድ ነቢይ ይሁን ሟርተኛ ያለየለት ጠንቋይ ይሁን ነቢይ መናገር የሚያስቸግር ሰው እሱን ያጋጥመው። በኋላ እሱ የረገመው የተረገመ ይሆናል፣ እንግዲያው ጥሩልኝ ገንዘብ እሰጠዋለሁ ይልና ያስጠራዋል። ይመጣል፣ በለዓም ይመጣል። ወይም ወደ በለዓም ሰዎችን ይሰድና እባክህን ይሄንን ህዝብ እርገምልኝ፣ ከግብፅ የወጣ ህዝብ አለ፣ አገሩን ሁሉ ሊሸፍን ነው፣ ፈርቼዋለሁ፣ ቁጥሩ ብዙ ነው፣ አንተ የረገምከው እንደሚረገም አውቃለሁ፣ እርገምልኝ ይለዋል። ያመነታል። በለዓም ለመርገም ይፈልጋል። ለምን? ገንዘብ አለው፣ ሊያሟርት ይፈልጋል። አሁንም እንደዚህ አይነት ነገር አለ በሀገራችን። በጣም የሚያሳዝን ነገር ነው። ሟርተኞች አሉ። አንዳንዶቹ የጌታን ስም ይጠራሉ። በጣም የሚያሳፍር ነገር ግን ያሟርታሉ። እንደዚህ ነው ማስደርግብሽ፣ እንደዚህ ነው ማስደርግብህ ብለው ይላሉ። ተከታዮቻቸው ከነሱ ለማምለጥ ሲሞክሩ እረግምሃለሁ ይላሉ። የሚያሳዝን ነገር ነው። የበለዓም አስተሳሰብ ነው። ለመርገም ተሰናዳ። እግዚአብሔር ከለከለው። ታሪኩን ባጭሩ ለማሳጠር እንደገና ተጨማሪ ገንዘብ እልክልሃለሁ አለው። እሺ ብሎ ወጣ። ግን እግዚአብሔር አፉን ለወጠው። የጌታ ስም የተባረከ ይሁን። የተመረቀ ህዝብ ነው፣ አትረግመውም ተባለ። እርግማኑን ከለከለ እግዚአብሔር። ስለዚህ 3 ጊዜ እንደዚህ ሞከረ። እዚህ ተራራ ላይ ያወጣዋል። እስኪ መስዋዕት ሰዋልኝ ይለዋል። እዚህ ጋር 7 በግ ያሳርዳል፣ እዚያ ጋር 7 ወይፈን ያሳርዳል፣ መስዋዕት ያሳርጋል። አሁን ረግማቸዋለሁ ብሎ ያስባል። እግዚአብሔር አፉን ይለውጠው። ያያቸውና ህዝቡን ይሄ የተባረከ ህዝብ ነው፣ የተመረቀ ህዝብ ነው፣ እስራኤል ሆይ ቡሩክ ነህ። ይባርካል። ይደነግጣል ሰውየው። እኔ እኮ እንድትመርቅ አይደለም ያመጣሁ እንድትረግም ብዬ ነው። እግዚአብሔር ያረገመውን እንዴት ረግማለሁ? ጭንቅ። በኋላ አንድ ጊዜ ሙከራ ሲያደርግ ለመርገም ሲነሳ አህያ ጭኖ አህያይቱ አልሄድም አለች። ወይ ጉድ! እግዚአብሔር አህያ ያዛል፣ ሰው ያዛል፣ ሰማይ ያዛል፣ ምድር ያዛል። ለህዝቡ ሲል እግዚአብሔር የማያዘው ነገር የለም። ስሙ የተቀደሰ ይሁን። በእውነት ለህዝቡ ሲል አህያይቱ አልሄዳለች። ምን ታይቷት ነው? መልአክ ፊቷ ቆሟል ሰይፍ ይዞ እና በለዓምስ አያይም። ወይ ጉድ! አይኑ ታውሯል፣ በገንዘብ ታውሯል። ወንድሞችና እህቶች አይናችንን እግዚአብሔር ከመታወር ያድንልን። ገንዘብ እያየ ክብር እያየ ይቀሰቅሳል። አህያይቱን እየነዳ እሷ ሰይፍ ነው የምታየው። ውድቅ አለች። ይረግጣታል፣ ይመታታል፣ በበትር ይደበድባታል። 3 ጊዜ በበትር ይደበድባታል። አትንቀሳቀስ። ትንሽ ትጀምርና መልአኩን ስታይ ወደ ግንብ ጥግ ትጠጋለች። እንደዚህ እግሩን ታጣብቀዋለች። በለዓምን እንዴ ቀለድሽብኝ እኮ አንቺ ምን አይነት ነው ብሎ ይደበድባታል። እስከ ዛሬ ድረስ እንደዚህ አድርጌ ታውቃለህ እንዴ? አንተ አይተኸኝ ታውቃለህ? እንደዚህ ስለግም ትለዋለች። ቋንቋ ካፏ ይወጣል። እግዚአብሔር ያናግራታል። አህያይቱን ያናግራታል። እስከ ዛሬ አይታል እንደዚህ ሳረግ የምታዘዝ አልነበርኩም እንዴ? እስከ ዛሬ አድርገሽኝ አታውቂም፣ ዛሬ ግን ቀለድሽብኝ ይላል። ይቀጠቅጣል። እግዚአብሔር አይኑን ከፈተለት። የገንዘብ አይኑን ለውጦ የመልአክ አይን ከፈተለት። አየው። ሲያየው ሰይፍ ይዞ ቆመ። ውሃ ሆነ፣ ይገባበት አጣ።
ልገልህ ነበር፣ አሁን ልገልህ ነበረ አለው። አህያይቱ ባትወድቅ ኖሮ ልገልህ ነበር አለ። በኋላ ይመርቃቸውና ይለያያል ከባላቅ ጋር። በቃ በሰላም ያለቀ ይመስላል ታሪኩ፣ ግን አላለቀም። የሚገርማችሁ በሌላ ስፍራ ሄድና ምን ይለዋል በለዓም ለባላቅ? እነዚህ ሰዎች በእርግማን አይደለም የሚሸነፉት፣ በኃጢአት ነው የሚሸነፉት። ስለዚህ ምን ታረጋለህ ብሎ ክፉ ምክር ይመክረዋል። የምድያምን ሴቶች አቅርብላቸው፣ ሴቶቹን የምድያምን ሴቶች እነሱን አቅርብላቸው። እነሱን ሲያዩ ስለሚጎመጁ ከነሱ ጋር ይጋባሉ፣ ይዳራሉ እና ሴቶቹ ደግሞ ወደ አምላኮቻቸው ወደ ጣዖት አምልኮ ይመሯቸዋል። ህዝቡ ጣዖት ማምለክ ሲጀምሩ እግዚአብሔር አምላካቸው ይቆጣቸዋል፣ ይቀስፋቸዋል። በዚህ ነው የምታሸንፋቸው ብሎ መሰሪ ምክር ይመክራል። እግዚአብሔር ያድነን ከበለዓሞች። ህዝቡ የሚወድቅበትን ተንኮል ይነግረዋል። በኋላ እውነትም ምድያማውያን ሴቶች ሲመጡ አገኘን ብለው እስራኤላውያን ከነሱ ጋር መዳራት ሲጀምሩ እግዚአብሔር ከሰማይ ይቆጣል። አምላኮቻቸውን እንዲያመልኩ ሴቶቹ ማስገደድ ሲጀምሩ የእስራኤል ወንዶች የምድያምን ጣዖታት ማምለክ ሲጀምሩ እግዚአብሔር ይቆጣል። ይቀስፋል፣ 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 ይቀስፋል። ብዙ ሺህ ሰው ይረፈረፋል። ታሪኩን ታገኙታል። ይሞታል። መቅሰፍት በመካከላቸው ሆነ። በመጎምጀት ጠንቅ የእግዚአብሔር ቁጣ ወረደባቸው። በኋላ የሚገርም ነገር ነው። የታደጋቸው አንድ ሰው የአሮን ልጅ ካህኑ ጦር ይዝና ይወጣል እና ምን ይሆናል? አንድ እስራኤላዊ ሰው ሁሉ እያየ አይኑ እያየ ምድያማዊቱን ሴት ወስዶ ድንኳን ውስጥ ሲገባ ይታያል። ሮጦ ካህኑ በጦር ሁለቱንም ይወጋቸዋል። መቅሰፍት ይቆማል ከሰማይ። የእግዚአብሔር ቁጣ ይበርዳል። ለካ ምኞት ያስገድላል። ምኞት ለካ አደገኛ ነገር ነው። ሰው ልብ ውስጥ ያለውን ነው መመርመር ያለበት እና ቁጣ ይመጣል በማይታዘዙ ልጆች ላይ። እናንተም በዚህ ትኖሩ ነበር በፊት፣ በእነዚህ ተመላለሳችሁ። አሁን ግን ይላል ቁጥር 8 ላይ፣ አሁን ግን እናንተ ደግሞ ቁጣን፣ ንዴትን፣ ክፋትን፣ ካፋችሁም ስድብን፣ የሚያሳፍር ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል። እግዚአብሔር የተባረከ። እንግዲህ ወንድሞቼና እህቶቼ ስሙ። የሚናገረው አሁን ስለ ምኞት ኃጢአት ብቻ አይደለም፣ ጨምሮ ስለ ንግግር ኃጢአትም ይናገራል። ቁጣ፣ ንዴት፣ ስድብ፣ የሚያሳፍር ንግግር ከእናንተ ይወገድ፣ ውሸት ከእናንተ ይወገድ። እነዚህን ሁሉ አስቀሩ፣ ወደዚያ ጣሉ ብሎ ይላል። እሺ አሁን ወደ ሁለተኛ ሀሳብ ልገባ ነው። ሁለተኛው ሀሳብ ምንድን ነው? ምኞት ወይም አስተሳሰብ ዋና ከሆነ እንግዲያው እንዴት ነው የምንለወጠው? ለውጡ እንዴት ነው የሚሆነው ከተባለ እንግዲያው የለውጡ መንገድ በመታደስ ነው። እግዚአብሔር ይመስገን። እስቲ እድሳት በሉ። አዎ እግዚአብሔር ያስተሳሰብ እድሳት ያደርግልናል። እግዚአብሔር የምኞት እድሳት ያደርግልናል። ቀጥሎ ያለው ጥቅስ እሱ ነው። ስለ እድሳት ነው የሚናገረው። እንደዚህ ይላል፣ አስወግዱ እነዚህን ካለ በኋላ እንዲህ ይላል፣ የፈጠረውንም ምሳሌ ይላል ቁጥር 10። የፈጠረውንም ምሳሌ ፈጣሪውን ማለት ነው እንዲመስል፣ የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያ የግሪክ ሰው፣ አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ እስኩቴስ፣ ባሪያ፣ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እግዚአብሔር ይባረክ። በሁሉ ውስጥ የሚሰራ የእድሳት መንፈስ አለ ነው የሚለው። አሁን እንግዲያው ክርስቲያን በምን ይተርፋል ከተባለ በመታደስ። መታደስ ያስፈልጋል። አዎ አሁን በቅርብ ጊዜ በቤተ ክርስቲያኖች በተደጋጋሚ የሚናገር ነገር አለ። ተሐድሶ እንዲመጣ እንፈልጋለን። ጌታ ሆይ ተሐድሶ ስጠን እባክህ፣ ከሰማይ ተሐድሶ ላክ። ተሐድሶ ምን ማለታችን ነው? ተሐድሶ
ተሐድሶ የአእምሮ ተሐድሶ ነው። ቀዳሚው ተሐድሶ የልብ ተሐድሶ ነው እና ምን ይላል? ይሄ አዲሱ ሰው የፈጠረው ክርስቶስ አለ። እሱን እንዲመስል በእውቀት ይታደሳል። አእምሯችን ላይ የሚሰራ የተሐድሶ ኃይል አለ ከእግዚአብሔር የሚመጣ። እግዚአብሔር ይመስገን። እግዚአብሔር የሚያድሰው ይሄንን ያማሃ ኪቦርድ ስላረጀ እሱን አዲስ ለውጡ ብሎ የኪቦርድ ተሐድሶ አይደለም፣ የድራም ተሐድሶ አይደለም፣ የሽብሸባ ተሐድሶ አይደለም፣ የስብከት አይነት ተሐድሶ አይደለም፣ የቤተ ክርስቲያን ህንፃ ተሐድሶ አይደለም፣ የልብ ተሐድሶ። የልብ እና ለካ ያድሳል፣ እግዚአብሔር ያድሳል። ሃሌሉያ! እግዚአብሔር አዳሽ እና በጣም ደስ የሚለኝ ነገር ተሐድሶ ግን በመላ አይደለም የሚሰራው፣ በመላ አይደለም የሚታደሰው። በቃ በዚህ አይነት አይባልም። እኔ አንድ ጊዜ ማዘጋጃ ቤት ሄድኩኝ፣ አዲስ አበባ ማዘጋጃ ቤት። አሁን አእምሮ ተሰርቷል፣ አይታችሁት ይሆናል። ምናልባት በቅርብ ጊዜ ሄደ ሰው ካለ ወደ አዲስ አበባ ማዘጋጃ ቤት ወይም አዲስ አበባ መስተዳደር መሆን የሚባለው እዚያ ሄድኩኝ። በጣም ነው አሁን የሚያምረው። ግን እኔ አንድ 10 ዓመት በፊት ነው ሄድኩኝ። ሄጄ አንድ ወዳጄ መሐንዲስ ነበረ፣ አርኪቴክት። እሱን ለማግኘት ስገባ ሳየው ህንፃው በላዩ ላይ ይሄ ምንድነው የሚባለው? በእንግሊዝኛ ምንድነው የሚባለው? ይሄ መረባርብ አለ። ለእድሳት የሚያቆሙት እንጨት አለ አይደል? ብረት እንጨት ወይም እሱ አለ፣ ስካፎልዲንግ የሚባል እሱ በላዩ ላይ አለና ቤቱ ለመግባት ያስጠላል፣ ያስቸግራል በጣም። እዚህም እዛም ተደርድሯል። ለካ እያደሱት ነው። በኋላ መሐንዲሱ ከኔ ጋር ሆኖ ያሳየኛል። ይኸውልህ ይሄ ህንፃችን እየታደሰ ነው አለኝ። ጥሩ ነው አልኩት እና ቀስ እያለን ብረት እንዳይነካን እየተሽለኮለክን ነው የምንሄደው። ግን ምን ችግር አለብን መሰለህ አለኝ። ምንድን ነው ችግራችሁ አልኩት። የመጀመሪያው ንድፍ ጠፍቷል። ሲሰሩት ይሄ መጀመሪያ የሰሩት ሰዎች ንድፋቸው ብሉፕሪንቱ አልተገኘም። ለጊዜው ተቸግረናል። እንዴት እንደምናድሰው አሁን በመላ ነው የምናድሰው። ቧንቧው በየት በኩል እንደሚወርድ፣ አሸንዳው በየት በኩል እንደሚሄድ ይህንን ለማደስ በቃ በግምት እየሰራን ነው አለኝ። አረሳውም እስከ ዛሬ ድረስ። ለካ ለተሐድሶ ንድፍ ያስፈልጋል። ለተሐድሶ ወረቀት ያስፈልጋቸዋል፣ ዲዛይን ያስፈልጋቸዋል። ዝም ብሎ አይታደስም። ለካ መጀመሪያ እንደተሰራው አድርጎ ነው ማደስ። በየት በኩል ነው ኤሌክትሪክ የተዘረጋው? ፈሳሽ በየት በኩል ነው የሚያልፈው? በደንብ መታየት አለበት እኮ የመጀመሪያው ንድፍ። ይሄው ንድፍ አለ። እግዚአብሔር የተባረከ ይሁን። የፈጠረውን ምሳሌ እንዲመስል ስለሚል ለካ የተሐድሶው ንድፍ ክርስቶስ ኢየሱስን ራሱን መምሰል ነው። እንግዲያው ስታንዳርዳችን ህይወት ይታደስ፣ ቤተክርስቲያን ይታደስ ስንል ክርስቶስን ይምሰል ማለታችን። ንድፉ አለ፣ በግምት አይታደስም፣ በግምት አይታደስም። ይኸው ክርስቶስን እንዲመስል እውቀትን ለማግኘት የሚታደሰውን ሰው ለብሳችሁታል። ለካ በክርስቶስ ምስል ነው የምንቀረጸው። እግዚአብሔር የተባረከ ይሁን እና ለውጥ ይካሄዳል፣ ተሐድሶ ይካሄዳል። በየት በኩል? በአእምሮ በኩል። እግዚአብሔር አእምሮን ያድሳል። እግዚአብሔር ያድስል። በሮሜ ምዕራፍ 12 ላይ በአእምሯችሁ መንፈስ ታደሱ እኮ ይላል አይደል? ሸሚዝ ለውጡ አይደለም የሚለው። ምን ለውጡ ነው የሚለው? አስተሳሰብ ለውጡ፣ አእምሮ ለውጡ፣ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ወንድሞቼ እናቶቼ፣ ሁለት ምርጫ ነው ያለን። ይህን እንደው አረጋግጬ ልንገራችሁ። እኛ ሁለት ምርጫ ብቻ ነው ያለን። አንዱ ክርስቶስን መምሰል፣ ሌላው ዓለምን መምሰል። ከዚህ ውጭ መሆን አንችልም። ይህን ዓለም አትምሰሉ ተለወጡ እንጂ መታደስ ወይም መምሰል፣ ከዚህ ውጭ የለንም ምርጫ። መታደስ ነው መምሰል ነው የሚቀለው። ቀስ ብላችሁ አስቡ። ከባዱ የቱ ነው? መምሰል ነው መለወጥ ነው? አዎ በደንብ አስቡ። መምሰል በጣም ቀላል ነገር ነው ወንድሞች። ዓለምን መምሰል ድካም አይጠይቅም።
አረ በፍጹም። እኔ ሁልጊዜ የምናገረው ምሳሌ ዛሬም ልሰጥ አዲስ መኪና ግዙ ውስጥ ወንድም ንጉሴ ደልተዋል አንተ አዲስ መኪና ትላለህ። እኔ እባክህ በቆሎ ምገዛበትም ገና አላገኘሁም ትሉ ይሆናል። እሺ ለጊዜው ስንተው እንደ ምሳሌ ውሰዱት። እሺ እንዳትቀየሙ። አዲስ መኪና የገዛ ሰው ልበልሽ እናንተ ልተው። አዲስ መኪና የገዛ ሰው በጣም የሚያምር መኪና ከፋብሪካው ያወጣል። ከፋብሪካው አውጥቶ እየነዳ ይሄዳል። በሐዋሳ መንገዶች ላይ እየነዳ ይሄዳል። በጣም አስገራሚ መኪና ነው። በጣም ውድ ነው ዋጋው። አዲስ መኪና ነው። እየነዳ ሲሄድ ምን ያደርጋል? ሰው ሁሉ አንገቱን ቆልመም እያደረገ ይላል። ወጣቶች ደግሞ ዋው ይላሉ። አየኸው መኪናውን እንዴት እንደሚያብለጨልጭ እንዴት ያምራ ይላል ሰው ሁሉ እየዞረ። አንዳንዶች ማየት ሲያቅታቸው ወይም ሳያዩለት ሲቀር ሰውየው ጥሩምባ ባለው መኪናው ይነፋል። እንዴ ዝም ትላላችሁ እንዴ እየነዳው ያለው አታውም እንዴ ይላል፣ ያስጮኸዋል። ሁሉ ሰው ዙር ዋው በሽ እየነዳ ይሄድና አንድ የትንሽ ቤት የጭቃ ቤት ስር ፓርክ ያደርገዋል፣ ያቆመዋል። መኪና ያቁመው በቃ እስቲ አሁን ወርጄ ደግሞ እመለሳለሁ ይልና ያቁመው። ግን 1-3 ቀን ዝም ብሎ እዚያው የቆመበት ቦታ ይተወው። 3 ሳምንት ይተወው እስቲ ምንም አያርገው። መኪናውን ከፋብሪካ እንደወጣ ነው። 3 ሳምንት በኋላ ትንሽ አቧራ በላዩ ላይ ይቀመጣል አይደለም? 3 ወር ይተወው እስቲ። ዝናብ ይመጣል፣ ጠፈጠፍ ከጣራ ላይ ይወርዳል፣ ጭቃ ይለብሳል መኪናው። 3 ዓመት ዝም ቢለው 4 ዓመት 5 ዓመት ዝም ቢለው ብረቶቹ መዛግ ይጀምራሉ። 10 ዓመት ቢተወው ምንም አይስበረው፣ ምንም አያርገው። 10 ዓመት ዝም ቢለው ልጆች ሲጫወቱ ኳስ ሲጫወቱ ምናምን አቧራ በላዩ ላይ፣ ሴቶች ቤት ሲጠርጉ ቆሻሻ በላዩ ላይ ሲደርቡ ምን ሲሉ 15 ዓመት በኋላ እስቲ መኪናዬ የት ጋ ነበር ያቆምኳት ብሎ ቢመጣ ያገኛታል? የት ትሄዳለች? ግን አትታየውም። እዚህ ጋር አቁሜ ነበር መኪና፣ ባካችሁ ጎረቤቶች እዚህ ጋር ነበር ያቆምኩት። አዲስ መኪና እንዴ ከፋብሪካ አውጥቼ እዚህ ጋር ነው ያቆምኩት። እኔ እንጃ አለ እንዴ መኪና እዚህ አካባቢ አለ እንዴ ያ ድንጋዩ እሱ ይሆን እንዴ? ይሄ የተከመረው ድንጋይ ጠጋ ይላል። ከዛ መጥረግ ይጀምራል፣ መቆፈር ይጀምራል። ለካ አለ መኪናው አለ፣ ግን ድንጋይ ሆኗል። አቧራ ጭቃ ለብሷል። አገሩን መስሏል። መልክዓ ምድሩን መስሏል። ምንም አላረገውም፣ ስለተወው ብቻ መስሏል። መምሰል ቀላል ነው። ለካ መምሰል ቀላል ነው። ምንም አታርጉ። ዝም ብላችሁ በዓለም ውስጥ ዝም ብላችሁ ግቡ። ዓለም በቂ አቧራ አለ። እናንተን የሚያስመስልበት በቂ ጭቃ አለ። የዓለሙ ጩኸት፣ የዓለሙ ኑሮ በላያችሁ ላይ ሲከመር ዓለሙን ነው የምትመስሉ። ይህን ዓለም አትምሰሉ፣ ነገር ግን በልባችሁ መታደስ ምን ሁኑ? ተለወጡ። እንግዲያው መታደስ ሳያቋርጥ ያስፈልጋል። ሳያቋርጥ የልብ ተሐድሶ ያስፈልጋል ማለት ነው። እና ይኸው የፈጠረውን እንዲመስል አዲሱን ሰው የሚታደሰውን እውቀት ለማግኘት እሱን ለብሳችሁታል። እሱ ደግሞ ይሄ አዲሱ ሰው እግዚአብሔር የተባረከ ይሁን። ዛሬ ከሰዓት ነው የገባኝ። ዛሬ ጠዋት ይሄ የገባኝ ዛሬ ጠዋት ምን ይላል? ለምን ይህን ነገር ተናገረ እያልኩ ይገረም ነበር። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም እስኩቴስም፣ ባሪያም ጨዋ ሰውም መሆን አልተቻለም። ምን አመጣው ይሄ ሁሉ የዘር ድርደራ ብዬ ስል ለካ ተሐድሶ አንድ ያደርገናል። እግዚአብሔር አዲሱ ሰው እስኩቴስ ነው፣ ባሪያ ነው፣ ጨዋ ነው፣ ግሪክ ነው፣ ይሁዲ ነው አይልም። ሲዳማ ነው፣ ወላይታ ነው፣ አማራ ነው፣ ኦሮሞ ነው፣ ጉራጌ ነው። አዲስ ሰው ነው። እግዚአብሔር ይባረክ። አዲሱ ሰው የሚታደስ ከሆነ እድሳቱ አንድ አይነት ያደርገዋል። ምንም ልዩነት አይኖረውም። ታዲያ ከተፋጀን አልታደስንም ማለት ነው። ምንም ጥያቄ ነው።
ያው የድሮ ማንነት አለ፣ ያው አሮጌ ማንነት አለ፣ ዓለማዊ ማንነት አለ ማለት ነው። በአዲሱ ሰው ግን በሚታደሰው ሰው ግን ይሄ ልዩነት ይደመሰሳል፣ ይጠፋል። እግዚአብሔር የተባረከ። ይሄ ማለት ማንነታችሁን ትጥላላችሁ ማለት አይደለም። ሲዳማ እንደሆነ ይቀጥላል፣ ምንም አይደለም። እሱ ወረቀት ላይ ስምህ ማን ነው እንትና የት ነው ብሔሩ ሲዳማ ካስፈለገ፣ ኦሮሞ፣ ጉራጌ ካስፈለገ። ግን አሁን የሚታደሰው ሰው እሱ ላይ አይደለም ትኩረቱ። አዲስ ክርስቶስን መሳይ ሰው ይፈልቃል። እግዚአብሔር ይባረክ። ምኞቴም ጩኸቴም ለዚህ ነው። እናንተ ወንድሞች እናቶች፣ አሁን በሀገራችን ውስጥ አንድ ከባድ አደጋ አለ። ይሄን ሳልናገር መውረድ የለብኝም። አደጋው ምንድን ነው? የማንነት ጩኸት አለ እዚህ ሀገር። በጣም ኃይለኛ የሆነ የማንነት ጩኸት አለ እና ሰው ሁሉ ይቆፍራል ማንነቱን። እኔ ማን ነኝ? ዘሬ ምንድን ነው? ባህሌ ምንድን ነው እያለ ይቆፍራል። ኃይለኛ ቁፋሮ አለ በእውነት። እና እኔ እንዲያውም አንዳንድ ጊዜ እንዲያው ይሄንን እናገራለሁኝ እየፈራሁኝ። ይሄ ቁፋሮ በጣም አቧራ ስለሚያቦን አይናችንን ሳያሳምም አይቀርም እያልኩኝ ሁሉ እናገራለሁ። በእውነት ታመናል። ብዙ ሰው ማንነቱን ሲቆፍር ብዙ አቧራ ነው ወደ ሰማይ የሚያነሳው እና የብዙ ሰው አእምሮ፣ የብዙ ሰው አይን ጨልሟል። አባቴ፣ የኔ አባት፣ ይህን መናገር ጥሩ ነው ዛሬ። የኔ አባት ልጅ ሆኜ ምን ያደርግ ነበረ? ማታ ማታ ቁጭ በል ይለኛል። ገና የ9 ዓመት የ10 ዓመት ትንሽ ልጅ ሆኜ ወንበር ያመጣና ቁጭ በል እዚህ ጋር ይለኛል። እኔም ቁጭ እላለሁ። እሱ ደግሞ ሌላ ወንበር ይዝና ፊት ለፊት እንፋጠጣለን። ከዚያ ምን ይለኛል? አንተ የማን ነህ ይለኛል። አባቴን እፈራዋለሁ እኔ በጣም እና አይኑን እያየሁ ቁልጭልጭ እያልኩ የቡልቻ ነኝ እለዋለሁ። እሱስ የማን ነው ይለኛል። የአያቴን ስም ጠራና የእሱ ነው እለዋለሁ። እሱስ የማን ነው? የቅድመ አያቴን ስም እጠራለሁ። እሱስ የማን ነው? 7 ቤት ያስቆጥረኝ። ከዛ ሂድና ተኛ በቃ ይለኛል። የዕለቱ ልምምድ አበቃ። ይሄን በየማታው ማንነቴን ለማሳየት የማን አንተ። በኋላ አንድ ቀን ኢሳይያስ 43 ሳነብ እስራኤል ሆይ የፈጠረ ያዕቆብ ሆይ የሰራ እግዚአብሔር እንዲህ ይላል፣ አንተ የኔ ነህ። ኦ ለካ ማንነት አለኝ። እግዚአብሔር ይመስገን። ከሁሉም ይበልጥ እግዚአብሔር የኔ ነህ አለኝ። በስምህ ጠርቻለሁ። ኦ የጌታ ስም ይባረክ። ስሜን ታውቃለህ አንተ? አውቃለሁ። የኔ ነህ ማህተም በላዩ ላይ። ከዚህ በላይ ምን እፈልጋለሁ? ምን ማንነት አለኝ? ያንተ ነኝ። እግዚአብሔር ይመስገን። እኔ ማን ነኝ አልልም ከዚህ በኋላ። እኔ የማን ነኝ ነው የምለው። እኔ ማንነቴ አይደለም ወሳኙ፣ የማንነቴ ነው ወሳኙ። የሱ ነኝ። እንግዲያው አንተ የኔ ነህ፣ በዓይኔ ፊት የከበርክ ነህ አይደል የሚለው። ክብር አይደለም የምፈልገው አሁን በማንነት ውስጥ እንደው ክብር ነው የምፈልገው። ማንነት እኔ ውስጥ ነው ያለው። በዓይኔ ፊት የከበርክ የተመሰገንክ ነህ ይላል። እግዚአብሔር ይባረክ። እንግዲያው ይሄ ማንነት ፍለጋ እንዳያስጨንቀን አደራ ልላችሁ እፈልጋለሁ ወንድሞቼ፣ እናቶች። ከዚህ የተነሳ ወደ አልባሌ ነገር ሁሉ ይገባሉ ሰዎች። አልባሌ ነገር ውስጥ፣ የማያስፈልግ ነገር ውስጥ፣ የባዕድ አምልኮ ውስጥ ሁሉ ይገባሉ። በጣም የሚያሳዝን ነው። የኔ ዘመዶች እንደሱ ይገባሉ። አሁን የማያስፈልግ በባህል ስም እዚያ ውስጥ ይገባሉ እና እሳቀቃለሁ በጣም። በቃ እንዴ ታዲያ ማንነታችን ነው፣ መለያችን ነው። ይሄ እኮ በቃ መለያችን ነው። ኧረ ዋና መለያው አለ እዚህ። የኔ ነህ ያለኝ አምላክ አለ። እግዚአብሔር የተባረከ ይሁን፣ ስሙ ይቀደስ። በምንም የማላገኘው የፈጠረ የሰራ እግዚአብሔር እንዲህ ይላል ብሎ ስለሚል ከዚህ በላይ ማንነት የለም። እንግዲያው ይህን ማንነት ያሳያል። ባሪያ የለም፣ ጨዋ የለም፣ የግሪክ ሰው የለም፣ ይሁዲ የለም እኮ ነው የሚለው ጳውሎስ። እስኩቴስ የሚባል የምን ዘር ሁሉንም በዚህ በሚታደሰው ሰው አይን ያየዋል። አዲስ ሰው ሰራ ጌታ። እግዚአብሔር ይባረክ። እና ይሄን የለውጥ እምብርት የአእምሮ መታደስን እሱን ሲያነሳ ታያላችሁ።
እሺ አሁን ትንሽ ነገር ልቀጥል እፈልጋለሁኝ፣ ትታገሱኛላችሁ። እንግዲህ ይሄ የአስተሳሰብ ተሃድሶ ከሆነ በኋላ አሁን ከዚህ በኋላ ምን አይነት ሀሳብ እናስብ እንግዲያው የሚል ነው። ቅድም የምድሩን ግደሉ ብሏል። እሺ እሱ ከተገደለ በኋላ ሌላ ምን ይተካል በሱ ቦታ ሲባል በጣም ጥሩ ነገር ይናገራል። እሱን ላንብብላችሁ ከቁጥር 12 ጀምሮ። እንግዲህ እንደ እግዚአብሔር ምርጦች፣ የጌታ ስም ይባረክ፣ ምርጦች በሉ እስቲ። እሺ ቅዱሳን ሆናችሁ ቅዱሳን በሉ እስቲ። እሺ የተወደዳችሁ ሆናችሁ የተወደድን በሉ። ሶስት ነገር ይናገራል። እግዚአብሔር የመረጣችሁ ምርጦች፣ እግዚአብሔር የቀደሳችሁ ቅዱሳን፣ እግዚአብሔር የወደዳችሁ ውዶች። ምርጦች፣ ውዶች፣ ቅዱሳን ተብለናል። እግዚአብሔር የተባረከ ይሁን። እግዚአብሔር ይሄንን አደረገ፣ ማዕረጋችንን ከፍ አረገው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ከዚያ የምትከተሉትን ስሙ። አሁን ምሕረትን፣ ቅድም መዳራትን፣ ክፉ ምኞትን፣ ጣዖት ማምለክን፣ ዝሙትን ስንል ነበር። እሱን ግደሉ ሲል አልነበር? አሁን ተከተሉ የሚለው ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። አለ ለካ በባዶ አልተወኝም፣ ያንን ስገድል የሰጠኝ ነገር አለ፣ እነዚህ ልበሱ። እግዚአብሔር ይባረክ። እኔ ልበሱ የሚለውን ዘይቤ በልብስ ነው እዚህ የመጣው። አንዳንድ ጊዜ እኔ በመድኃኒት እመስለዋለሁ፣ በክኒን እንክብሎች። እነዚህን እንክብሎች ዋጡ። በሰላም መኖር ከፈለጋችሁ እነዚህን እንክብሎች ዋጡ። ምን አይነት እንክብሎች? ምን አይነት ክኒኖች? ምሕረት የሚባል ክኒን፣ ርኅራኄ የሚባል ክኒን፣ ቸርነት የሚባል ክኒን ዋጡ። ትሕትና የሚባል ክኒን፣ የዋህነት የሚባል ክኒን፣ ትዕግስት የሚባል ዋጡ። እኔ ክኒን እውጣለሁ አንዳንድ ቀን። በቀደም እንዳልኳችሁ የስኳር ህመም እሱ ብዙ ክኒን ያስውጣል መሰለኝ። አንዳንድ ጠንካራ ሰዎች አይውጡም፣ በዲሲፕሊን ይኖራሉ። አንዳንዶቻችን ትንሽ ዲሲፕሊን ይጎለናል፣ እንውጣለን መድኃኒት እና ባለቤት ሁል ቀን ትለኛለች፣ አንተ መድኃኒትን ውጣሃል ትለኛለች። ረስቼዋለሁ በልዋጥ ቶሎ ብለህ ትለኛለች። እግዚአብሔር ሚስቶችን ይባርካቸው፣ በጣም ጥሩ ናቸው በእውነት። እኛ ወንዶች ስንረሳ ያስታውሱናል። እና ውጣለሁ። ሳትውጥ እንዳትሄድ ትለኛለች፣ ማስጠንቀቂያ ነው። እሺ ይኸውላችሁ እነዚህን ዋጡ። የዋህነት የሚባል ክኒን፣ ትዕግስት የሚባል፣ ቸርነት የሚባል፣ ምሕረት የሚባል። ሳትውጡ ከወጣችሁ ትታመማላችሁ። በኋላ መንገድ ላይ ትታመማላችሁ። ሰው ሲያገኛችሁ እባክህ ደብሮኛል ዛሬ ሰላም ማለትም አልችልም ዞር በል ትላለህ። ለካ ትሕትና የሚባል አልዋጣችሁም። ጠዋት ዝም ብላችሁ የወጣችሁት። ድንገት ሰው ሲያገኛችሁ ንጭንጭ ባህሪያችሁ ይነጫነጫል። ምን ሆነሃል? ትዕግስት የሚባል አልዋጥኩም ዛሬ ጠዋት እባክህ ዝም ብዬ ነው የወጣሁት ቸኩዬ። ኧረ ዋጡ እባካችሁ ዋጡ። አንድ ሰው ከሩቅ ሰላም ሊላችሁ እጁ ሲወዘውዝ ምን ዝም ብሎ ነው እባክህን አውቀው የለ እንዴ ብላችሁ ዞር ትላላችሁ። አልዋጣችሁም። ትሕትና የሚባል አልዋጣችሁ። በቃ ራሳችሁን ትክባላችሁ። ዋጡ። መድኃኒት ነው ሳያሰልስ። አንዳንድ መድኃኒት በየቀኑ ነው መወሰድ ያለው። ይሄው ርኅራኄ፣ ምሕረት፣ ቸርነት፣ ትሕትና፣ ትዕግስት፣ የዋህነት ዋጡ። እነዚህን አስቧቸው። እነዚህ አእምሯችሁን ይሙሉ። በላይ ያለው ይሄ ነው። እሱን አስቡ። እርስ በርሳችሁ ትዕግስት አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ይቅርታ የሚባል መድኃኒት አለ። ክርስቶስ ይቅር እንዳላችሁ እናንተም እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅር ልበሱት። ዋናው ማሰሪያ እሱ ነው። ሸብ ያደርገዋል። ጭራሮን ሁሉ ሰብስቦ አንድ ላይ የሚያስር ፍቅር የሚባል እሱን ጥላችሁ እንዳትወጡ ከቤት ማሰሪያ ይዙት። እዚህ ሐዋሳ እንጨት ለቃሚዎች ይኖሩ እንደሆነ አላውቅም። አዲስ አበባ ነበር። አሁን እንጨቱ ሁሉ
አለቀ መሰለኝ። እና ወደ ጫካ ይገቡና እንጨት ሰብስበው ይከምራሉ። እኔ ጫካ መዞር ስለምወድ አያቸዋለሁ። ይከመራል በቃ እንጨት ሁሉ። ምን ሊያረጉት ነው? እንዴት ነው ተሸክመው የሚሄዱት? ለካ ከስር ልጥ አለ። የባህር ዛፍ ልጥ ያነጥፉና ሸብ ያረጉታል። ከዚያ ወገቧ ላይ ታስርና በገመዱ ትሄዳለች። ምንም አይሆንም። አንድ ቀን ከልጄ ጋር ሆኜ ከባለቤቴም ጋር ሆኜ የተሸከመችውን ለማየት ሞክሬያለሁ። በጣም ትልቅ ሸክም ነው የተሸከመችው እና ድልድይ ላይ አወረደችውና ስንት ኪሎ ይሆናል ተባባለ። 50 አንዳንድ ጊዜ 7 ኪሎ 7 ኪሎ ነው የምትሸከመው? አዎ። እንጨቱ ደረቅ እንጨት እንዴት ነው ከወገቧ የማይወርደው? በደንብ ታስሯል። ጥፍር ማሰሪያ የሆነውን ፍቅርን፣ የነገር ሁሉ ማሰሪያ የሆነውን ፍቅርን፣ የፍጹምነት ማሰሪያ የሆነውን ፍቅርን ልበሱት። በሱ ያዙ። እሱ የማይሸከመው ነገር የለም። እግዚአብሔር የተባረከ ይሁን። ፍቅርን እሱን ያዙ ብሎ ከዚያ ይሄ ጸጋ የሚመጣበትን 2 መንገዶች ይናገራል። እነሱን ብቻ ተናግሬ አሁን አበቃለሁ። እንዴት ነው ይሄ የለውጥ የአእምሮ ለውጥ ተሐድሶ እንዴት ነው መከናወን የሚችለው? በምን መሳሪያ ካላችሁ 2 መሳሪያ ይኸው ስሙ። ቁጥር 16 የእግዚአብሔር ቃል በሙላት ይኑርባችሁ። የእግዚአብሔር ቃል በግማሽ ይኑርባችሁ አይልም። በምን በሙላት ይኑርባችሁ። ጥራዝ ነጠቅ አትሁኑ። በደንብ ወቁ ነው። የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉት ሁሉ በጌታ በኢየሱስ ስም አድርጉት። እግዚአብሔር ይባረክ። እንዲያውም 3 መሳሪያ ነው የሰጠው። አንዱ መሳሪያ የእግዚአብሔር ቃል ነው። ለለውጥ የሚያሰናዳን ዋና መሳሪያ ነው። እሱ በሙላት ይኑርባችሁ። ወንድሞቼ እዚህ ስለምትመጡ በጣም ነው የማከብራችሁ። እግዚአብሔር ይባርካችሁ። ይኸው 3ኛ ቀናችን ነው ዛሬ። ሳታቋርጡ ትመጣላችሁ። ይሄ ቃል በሙላት ይኑርባችሁ ይላል። ብዙ ክርስቲያን በሙላት የለበትም። ጥራዝ ነጠቅ ታውቃለህ ጌታ? አዎ ምን ነበር ያለው? ምን ነበር ጠፋኛው፣ ግን አውቀዋለሁ፣ ብቻ አውቀዋለሁ። ስለዚህ ጉዳይ የጌታ ቃል ምን ይላል? እኔ እንጃ። ተጽፏል እንደ መጽሐፍ ቅዱስ ላይ? እኔ እንጃ፣ የተጻፈ አይመስለኝም። ስለዚህ ምን ታስባለህ? አንድ ጥቅስ ነበረ፣ ግን እኔ እንጃ አላስታውሰውም በእውነት። የእግዚአብሔር ቃል በጥራዝ ነጠቅ አትውሰዱ ባካችሁ። አውቀዋለሁ በሚል አትውሰዱ። 20 ዓመትም ኖራችሁ ሊሆን ይችላል፣ ግን እወቁት፣ በደንብ በሙላት ይኑርባችሁ ነው። ደግሞ ውስጣችሁ ይኑር የእግዚአብሔር ቃል። እሱ ነው ለለውጥ የሚያሰናዳችሁ። 2ኛ በመዝሙር በዝማሬ በአምልኮ በቅኔ እግዚአብሔር የተባረከ። በጣም ደስ አለኝ ይህን ስሰማ። ለካ ተሰብስበን የምንዘምረው እዚህ ለከንቱ አይደለም። ትምህርት እስኪደርስ ድረስ መጠበቂያ ናችሁ እንዴ እናንተ? ማዋዣ ናችሁ እናንተ? እንደ አፒታይዘር ናችሁ እንዴ እናንተ? ኧረ አይደለም። ጸጋ መቀበያ ነው። በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። እግዚአብሔር ይመስገን። ኤፌሶን ላይ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ቅዱስ አምልኮ ይሰራናል፣ ይቀርጸናል። ቃሉ ይቀርጸናል፣ አምልኮም ይቀርጸናል። በእውነት ከተደረገ ዝም ብሎ በጭፈራና በጩኸት ብቻ ስናደበላልቀው አይደለም። ከልባችን በልባችሁ ነው የሚለው። በልባችሁ ተቀኙና ዘምሩ። ከአምላክ ጋር ግንኙነት ያለው አምልኮ ይቀርጸናል። አምልኮ ይቀርጸናል። ተሰብስበን የምንዘምረው ልማድ ስለሆነብን አይደለም ወንድሞቼ። አንዳንዶች ያሙናል። ውጭ በቃ መጮህ ነው ስራቸው። ተሰብስበው ይጮሃሉ። ያው ታምቡር አላቸው፣ ይደበድባሉ፣ አገሩን ይበጠብጡታል። እሺ ከመበጥበጥ ያድነን ጌታ። ግን ከልባችን ለእግዚአብሔር ግን ቅዱስ አምልኮ ለመስጠት እግዚአብሔር ይርዳል። የሚበጠብጠው ዝም ብሎ ጩኸት ብቻ ሲሆን ነው። ከልብ ግን ሲፈልቅ ወደ አምላክም ይደርሳል፣ ለሰውም ይናገራል። ስለዚህ ይቀርጸናል። አምልኮ ቃሉም ይቀርጸናል። 3ኛው ነገር የምታደርጉትን ሁሉ
ለእግዚአብሔር ክብር በጌታ በኢየሱስ ስም አድርጉት። ምን ማለት ነው? በጌታ በኢየሱስ ስም አድርጉት። የምትበሉ የምትጠጡ ቢሆን በኢየሱስ ስም አድርጉት ማለት እንደ አስማት የኢየሱስን ስም ላዩ ላይ ለጥፉበት ማለት ነው ወይ? አይደል? አስማት አይደለም የኢየሱስ ስም። ምን ማለት ነው? በኢየሱስ ስም አድርጉት። ለኢየሱስ ክርስቶስ ዓላማ አድርጉት። እሱን እያሰባችሁ አድርጉት። በሱ ፈቃድ ውስጥ አድራችሁ አድርጉት። በኢየሱስ ስም አድርጉት ማለት አንተ ስላልክ አደርገዋለሁ፣ በዚህ ነገር ውስጥ አንተ ግባበት፣ በስምህ እጀምራለሁ፣ ምበላውን ምጠጣውን ምለብሰውን በአንተ ስም አደርጋለሁ፣ ትምህርት ቤቴን ስራዬን ለአንተ ቀድሳለሁ፣ በአንተ ዓላማ ስር አድራለሁ ማለት ነው። በኢየሱስ ስም አድርጉ እንጂ አስማት አይደለም። የሆነ ስም በላዩ ላይ ምልጥ ለእግዚአብሔር ክብር በኢየሱስ ስም አድርጉ። በዚህ አይነት ይሄ ጸጋ ልባችሁን እየሞላ ለውጥ ይካሄዳል። የፍላጎት ለውጥ፣ ያስተሳሰብ ለውጥ ይካሄዳል። እግዚአብሔር የተባረከ ይሁን። እግዚአብሔር መለወጥ ይፈልጋል፣ ማደስ ይፈልጋል። በመጨረሻ ይህን ተናግሬ ያበቃለሁ። ዛሬ ትንሽ አስረፍጃችኋለሁ፣ ይቅርታ ጠይቃለሁ። ግን 2 ደቂቃ ብቻ ስጡኝ። 2 ደቂቃ ፈቃደኞች ናችሁ? 2 ደቂቃ ተኩል ምን ማለት ነው? እሺ 5 ደቂቃ መርቋል። ይኸው እሱ ሰብሳቢያችሁ ስለሆነ እቀበላለሁ። 5 ደቂቃ ይኸውላችሁ። አንድ ቀን ምን ሆነ? አንድ መስሪያ ቤት፣ የክርስቲያን መስሪያ ቤት እባክህ አስተምረን ብለው ጠሩ። እሺ አስተምራለሁ አልኳቸው። በኋላ አንድ ከከተማ ወጣ ያለ ቤት ውስጥ እዛ ወሰዱ። ከዚያ ማደሪያ ሰጡን። ቤቱ አውራ ጎዳና ለሰራተኞቹ ያሰራው ጊዜያዊ ቤት ነው። ስለዚህ ጥሩ ግንብ አይደለም። በአስቤስቶስ በሚባል ማቴሪያል የተሰራ ነው። ቀዳዳም አለው። ለእኔ አንድ ክፍል ሰጡኝ። ሌሎች ሌላ ክፍል ያዙ፣ ሌሎች ሌላ ክፍል ያዙ። ምንድነው ማስተምራችሁ ብዬ ጠይቋቸው። ምን ላስተምር ብዬ ስጠይቃቸው መሪዎቹ የእግዚአብሔርን ስራ ንገረን ባካል። የእግዚአብሔር ስራ? አዎ በቃ ስለ እግዚአብሔር ስራ ንገረን ነው። እሺ አሉ። በኋላ ገባሁ፣ እዚያ ክፍል ውስጥ ገባሁኝ። ብቻዬን ነኝ። ከዚያ ማታ ላይ ቁጭ አልኩኝ። ጌታ ሆይ እነዚህ ልጆች ያንተ ስራ ምን እንደሆነ ማወቅ ይፈልጋሉ አልኩት። ስራ ምንድን ነው አልኩኝ። ጌታ ሆይ ስራህን ንገረኝ፣ ግለጥልኝ፣ ስራ ምንድን ነው አልኩኝ። መጽሐፍ ቅዱሴን ከፈትኩ። ከኦሪት ዘፍጥረት ጀምሮ እባክህ ስራህን አሳየኝ እና እኔ ለማጥናት ቁጭ ብዬ የጸለይኩኝ አይጥ ገባች። እኔ አይጥ እፈራለሁ እና ምን አይነት ነገር ነው? ማባረር ጀመርኩ። ተነሳው ነው ሂጅ አልኩኝ። ቀዳዳ ስለሆነ ወጣች ለጊዜው። ጌታ ሆይ ስራህን እባክህ ግለጥልኝ፣ ስራ ምንድን ነው እላለሁ። ተመልሳ ትመጣለች። እሷን አባርራለሁ። ምን አይነት ነገር ነው? እሺ ጌታ ሆይ ስራህ ምንድን ነው እባክህ በቃል ውስጥ ግለጥልኝ። እስከ ሌሊቱ 9 ሰዓት ድረስ አነቃችኝ አይጧ። ተልካልኝ ነው ተልካብኝ አይደለም። አነቃች፣ ነቃው እና ያን ቀን ከዘፍጥረት ጀምሮ የእግዚአብሔር ስራ ምንድን ነው ማለት ሲጀምር የገባኝ ነገር ነው የምነግራችሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኦ ፈጣሪ አምላክ መፍጠር ነው ስራ አልኩኝ። ይሄን ሰራ፣ መልካም ነው አለ። ይሄን ሰራ፣ በሰባተኛው ቀን ፈጸመ። አለቀ ስራ። በቃ የሆነው ስራ መፍጠር ነው ስራ። ከዚያ ምዕራፍ 2 ምዕራፍ 3 ላይ ሲደርስ የሰራው ስራ ተበላሸበት። የእግዚአብሔር ስራ ተበላሸ። ኃጢአት የሚባል ገባ። ስራው ተበላሸበት። ሰው አመጸበት። በሰው ምክንያት ምድር ተረገመች። ተበላሸበት ስራ። ታዲያ ከዛ በኋላ ምንድነው የተጻፈው እዚህ መጽሐፍ ላይ አልኩት። ምንድነው የተጻፈው ታዲያ? ያንተ ስራ አለቀ፣ በ2 ምዕራፍ አለቀ። ከዚህ በኋላ ይህን የሚያክል ወፍራም መጽሐፍ እንዴት ነው? ምን እያረክ ነው አልኩት። ምዕራፍ 3 ላይ አዳም ወዴት ነህ? የተሃድሶ ጥያቄ። እግዚአብሔር ለካ የተበላሸ አይተውም፣ የተበላሸ ሊያድስ ይመጣል። የጌታ ስም የተባረከ ይሁን።
ወዴት ነህ አለው። ፈራው፣ ተሸሸጉ። አትብላ ያልኩህን በላህ እንዴ? አዎ እሷ የሰጠኸኝ እሷ አሳተችኝ፣ በላው። እግዚአብሔር ያን ቀን ጀመረ ማደስ። ራቁቴን ስለሆንኩ ተሸሸኩ ያለውን ሰውዬ ቁርበት አለበሰው አይልም? ቁርበት አለበሰው፣ ቆዳ አለበሰው፣ ቆዳ አለበሰው። አሁን እፍረቱን ለመክደን እግዚአብሔር ጀመረ ማደስ ጀመረ ያን ቀን። ከዚያ መጽሐፉን ዝም ብዬ ሳነብ ለካ እግዚአብሔር እያደሰ ቀጠለ። የሚገርም ነገር ነው። ከሕዝብ መካከል ዘፍጥረት ላይ ምዕራፍ 12 ላይ አብርሃምን ጠራው፣ ከእርሱ ጋር ቃል ኪዳን አደረገ። በአንተ ምድርን እባርካለሁ አለው። እግዚአብሔር የተበላሸ ምድርን ማደስ ጀመረ። ቀጠለ ቀጠለ ቀጠለ። ከዚያ በኋላ ሙሴን ጠራ። ታሪኩን ታስታውሳላችሁ። ሕዝበ እስራኤልን ቀስ እያለ አዳናቸው፣ አወጣቸው። በጣም አስገራሚ ስራ እግዚአብሔር ሰራ። ይቅርታ አንዳንዶቻችሁ እንደኔ ስልካችሁን አላጠፋችሁም መሰለኝ። እሺ እግዚአብሔር ማደስ ጀመረ። በጣም አስገራሚ የሆነ እድሳት መስራት ጀመረ። በጣም አስገራሚ ነገር ነው። በሙሴ በኩል ሕግ ሰጣቸው፣ የመስዋዕት ስርዓት ሰጣቸው። የእድሳት መንገድ ነው፣ መታረቂያ መንገድ አበጀላቸው። በኋላ እየቀጠልኩ ስመለከት በነቢያት በኩል እግዚአብሔር የተሃድሶ መልእክት ነው ያለው። በቃ እሱን ነው። እኔ የተበላሸ መስራት አልችልም እንዴ? ወደ ሸክላ ሰሪ ሂድ፣ ተበላሸ በእጁ መልሶ ሊሰራው። እኔ በእናንተ ዘንድ መስራት አይቻለኝምን? የሞተ ማስነሳት አልችልም እንዴ? እኔ በሕዝቅኤል በኩል የሞቱ አጥንቶች፣ የደረቁ አጥንቶች አሳየው። ሂድና ትንቢት ተናገርባቸው፣ እንደገና ነፍስ ዘራባቸዋል። ኦ እግዚአብሔር እያደሰ ነው፣ እያደሰ ነው፣ እያደሰ ነው። ወደ ወንጌል ስመጣ ዋናውን አዳሽ ላከው፣ ኢየሱስ ክርስቶስ። ከኃጢአታችሁ እንድትመለሱ ብሎ እሱን ላከው፣ አደሰ። እግዚአብሔር ይመስገን። እንዲያውም እሱ ራሱ ይሄ በደሜ የሚሆን አዲስ ኪዳን ነው አለ። ስለዚህ አደሰ። ዝም ብዬ እነዚህን ንባቦች ሳነብ ሐዋርያው ጳውሎስ የጻፋቸው ሌሎችም የጻፉትን ደብዳቤዎች የእድሳት ደብዳቤዎች። ዮሐንስ ራእይ ጋር ሲሄድ እነሆ አዲስ ሰማይና አዲስ ምድር ፈጥራለሁ፣ እግዚአብሔር ይባረክ። በኋላ ዘጋው መጽሐፍ ቅዱስ። ጌታ ሆይ አሁን ዛሬ አዲስ ስም አገኘሁ አልኩኝ። ለካ ፈጣሪ ብቻ አይደለም አዳሽ አምላክ ነህ፣ እግዚአብሔር አዳሽ አልኩኝ። እግዚአብሔር ይመስገን። እግዚአብሔር ፈጣሪ በል ውስጥ እግዚአብሔር አዳሽ። እንግዲያው እድሳት የምንፈልግኛ ብቻ አይደለም፣ የእሱ ስራ ነው ማደስ። እግዚአብሔር ራሱ ይፈልጋል ማደስ፣ ማስተካከል ይፈልጋል። ወንድሞች እናቶች፣ ተስፋ እንዳንቆርጥ የሚያደርገን እግዚአብሔር ራሱ አዳሽ አምላክ ነው። ከዚህ የተነሳ እኔ ጌታ ሆይ አድሰኝ፣ ቤተ ክርስቲያንን አድሳት፣ የልቤን ምኞትና ፈቃድ አድስ፣ እንዳንተ አድርግልኝ ስለው ሰምቶ የሚመልስ አምላክ እግዚአብሔር አዳሽ አምላክ ነው። እንጸልይና እንጨርሳለን።